የሆነ ድምጽ አለ ውስጥ ላይ ይሄ ደግሞ አለ። ይሄም ዝም ብሎ ለመያዝ ብቻ አይደለም። ይሄ ደግሞ አንገቱን አስረው ቅድምም ገመዱን ወዲና ወዲ ይስቡት ነበር እያቸዋለሁ። ዝማሜ ላይ ቀስ ብለህ ለምን አትሄድም? ለምን ትፈጥናለህ? ወደዚህ እንዲህ ያሉ እንዲህ ሲያንገላቱት ነበር። ያ ገመዱን የታሰረበትን ገመዱን እናስባለን። የነን ስንስ እያንዳንዱ ክብር አለው ማለት ነው። ውስጥ ላይ ምን አለ? እስቲ ብድግ አድርግና ቀጭቀጭ አድርግላቸው። የሆነ ድምጽ አለ ውስጥ ላይ በደንብ የተሰራ አይደለም። እርግጥ ያውን ጊዜ ከበሮ በነገራችን ላይ ይሄ ላሜራ ነው የሚሆን። እንደ ስርዓቱ ከላሜራ አይደለም የሚሰራ ከእንጨት ነው የሚሰራ። ራሱ ምስጢር አለው። ይሄ ራሱ እንደዚህ ያሉ ወደፊት እነዚያኞቹ ሲሄዱ እነዚያኞቹ ይሸሻሉ፣ እነዚያኞቹ ሲመጡ ደግሞ እነዚህኞቹ ይሸሻሉ ብያለሁ። ጌታችን ኢየሱስ ክርስቶስ ማንን ትፈልጋላችሁ ሲላችሁ ወደ ኋላ መውደቃቸውን የምናይበት ነው። ተአባራሪና ተባራሪ አለ ማለት ነው። ይሄንን እዚህ ላይ ስንሰቅል ደግሞ ምን እናስባለን? አንድ አሁን የሰንበት ተማሪ ብትሆኑ ወይም ቤተክርስቲያን እንዳችሁ መቋሚያ አስረጋጅ ስትገቡ ይሄንን እዛችሁ ምን ታስባላችሁ? ክርስቶስ እኛን ለማዳን መስቀል እርጥብ ግንድ መስቀል አሸክመው ነው አይደለ ሲያስጉዙት የነበረ ያንን ታስባለህ። ጸናጽል እንዳጠቃላይ የማን ምሳሌ ናት ብለናል? የእመቤታችን ምሳሌ። ምን ተዘርግቶባት ነበር ብለናል? ዙፋን የማን ምሳሌ ነው? የእመቤታችን ማህፀን ምሳሌ፣ የማህፀኗ ምሳሌ ነው ዙፋኑ። ንጉስ ተቀምጦባት ነበር ብለናል። ዙፋኑ ደግሞ የወልደ እግዚአብሔር ምሳሌ ነው። መድኃኒት ለሀገር ወሉድህነ በስርዓ ዘተሃጽሞ ወሉድህነ በስርዓ። ዛሬ ከናንተ ጋር የምንነጋገረው ስለ ሶስቱ ነዋያተ ማህሌት የማለት ሶስቱ የማህሌት ዕቃዎች ማለት ነው። ሶስቱ የማህሌት ዕቃዎች በማህሌት አገልግሎት ማህሌቱን የምናከናውንባቸው እግዚአብሔርን የምናመሰግንባቸው የራሳቸው የሆነ ድምጽ ያለው ስርዓት ያላቸው የራሳቸው የሆነ ህግ ያላቸው ስለ ሶስቱ ነው የምንነጋገር። ሶስቱ አንደኛ ከበሮ የምታዩት የሰማችሁ ነው አይደለ? ሁለተኛ መቋሚያ፣ ሶስተኛ ጸናጽል። ሶስቱም ጊዜ ያላቸው በቤተ ክርስቲያን በማህሌት ስናድር የምናከናውነው ቃል እግዚአብሔር አንዱ 7 ነገሮችን ይዞ ያድራል። ስንት ነገሮችን አልኳችሁ? 7። ቁም ዜማ የሚባል አለ፣ በዜማ ብቻ የሚባል። ከዚያ ቁም ጸናጽል ወይም ንዑስ መረግድ የሚባል አለ። ከዚያ አብይ መረግድ፣ ድርብ መረግድ የሚባልም በክብረ በዓል የሚባል አለ። ቁም ዜማው እንደተባለ ግን ቀጣዩ ዝማሜ የሚባል ነው። ዝማሜው በመቋሚያ የሚከናወን ነው ማለት ነው። ኋላ እናየዋለን። መጀመሪያ ምንም እነዚህ ማቴሪያል ነዋያተ ቅድሳት ወይም ነዋያተ ማህሌት ምንም አገልግሎት ሳይሰጡ መምህራኑ እንደዚህ ቆመው ጸናጽልም ላይዙ ይችላል ይሆናል። ማህሌት ቀጥታ ያዳር ማህሌት ስቡ ከሆነ ስቡ የሚባለው በዜማ ሲባል ከቆየ በኋላ በቁም ዜማ ማለት ነው። ኋላ ወደ ጸናጽል ቀጥታ ይከዳል። ወደ ዝማሜ የሚሄዱ ሰላምን የመሰለ አቡንን የመሰለ ምልጣን አንገርጋሪ በተለይ ደግሞ በአደራረስና በሰባተ ነግ ውስጥ የሚባሉ ራሳቸውን የቻሉ ቃል እግዚአብሔር አላቸው። ስለዚህ በእነዚህ ውስጥ መጀመሪያ መሪ የሚባለው ዜማ አዋቂ ሰው ይቃኘዋል። ሲቃኘው ጸጥ ብሎ ነው የሚያደምጥ አንዱ ሲቃኝ ማለት ነው። ይሄ መጀመሪያ የሚቃኘው ራሱ ከዮሐንስ ስብከት ጋራ ምስጢር አለው። ክርስቶስ ከመምጣቱ በፊት ጽሁአ ፍኖቶ ለእግዚአብሔር የእግዚአብሔርን መንገድ ጠረጉ፣ ጎባጣው ይቅና፣ ጎርጓደው ይምላ እያለ እያስተማረ የመጣ የንስሐ ጥምቀትን እያስተማረ የመጣ ማን ነው? ዮሐንስ መጥምቀ መለኮት የምንለው ነው። እሱን ይመለከታል። ኋላ ሌሎቹ እርግጥ በአንገርጋሪ ከሆነ መሪና ተመሪ አለ። መሪው በይሁዳ ይመሰላል። የሚመራው ሰው የሚመራው ከጲላጦስ ጋር ይያዛል፣ ከቀያፋ ጋር ማለት ነው። ከቀያፋ ጋር ይያዛል። እርግጥ ቃል እግዚአብሔሮቹ ራሱ የተለያየ አላቸው። 4 አንሽ ያላቸው አሉ። 4 መሪዎች እኒ አርባዕቱ እንስሳ የሚሆኑ ማለት ነው። የአራት ወንጌላውያን ምሳሌ የሚሆኑ 3 ትንሽ ያላቸው አሉ። ኢየሱስ ክርስቶስ በጲላጦስ ፊት በቆመ ጊዜ በሐሰት የመሰከሩ 2 ሐሰተኛ ምስክሮችን የሚመለከት አለ። ወይም ደግሞ የሐናና የቀያፋን ሊቀ ካህኑ ስሙ ሐና ይሉታል ሊቃውንት፣ ግን
ሐና የእመቤታችን እናት የሚጠብቃል ይሄኛው ይላል የሚላለ ሁለቱም ይሰዳል ሐና ይባላል ያኛው የሁለቱ ይሆናል መሪው የይሁዳ ኋላ ደግሞ እየመራቸው ኢየሱስ ክርስቶስን ለማሳዝ የሄደ እሱ ስለሆነ ኋላ ሌላ አራት ጭፍራ ቤት የሚባል ብዙ ወታደር አለ ከዚያ ጋር የተያዘ ምስጢር አለው 14 ንሽ ያለው ቃል እግዚአብሔር አለ የደሞ የ14ቱ የቅዱስ ጳውሎስ መልእክታት ምሳሌ ማለት ነው ባለ 4 አለ ባለ 3 አለ እያንዳንዱ ምስጢር አለው በተለያየ ጊዜ ማየት እንችላለን ለማናቸውም ቃል እግዚአብሔሩን አንዱ መምህር ካለ በኋላ ጸጥለው ከቆዩ በኋላ ባንድ ላይ ሁሉም በዜማ ይሉና እዚያ ዝማሜ የሚባለው ይባላል አሁን አሳያቸዋለሁ ይሄ ባንድ ላይ ሁሉም መጮሃቸው ጌታችን ኢየሱስ ክርስቶስን ሊቀ ካህኑ ቀያፋ ማለት ነው ይሄ ሁሉ ሰው ከሚሞት አንድ ሰው ቢሞት አይሻልም ብሎ በቅዱስ ዮሐንስ ወንጌል ምዕራፍ 11 ቁጥር 49 ላይ ተናግሮ ነበር እርግጥ መንፈስ ቅዱስ ነው ያናገረው ይሄ ሁሉ ሰው ከሚሞት አንድ ሰው ቢሞት አይሻልም ነው ያለ ይሄ ሁሉ ሰው ያለው ከአዳም ጀምሮ እስከ ክርስቶስ ድረስ የሞቱትን የሚመለከት ነው አንድ ሰው ቢሞት ይሻላል ኢየሱስ ክርስቶስ ነው ምክንያቱም እሱ ካልሞተ ሌሎች ሁሉ ሕያው አይሆኑም አይነሱም ከሲኦል አይወጡም ያን ነው መንፈስ ቅዱስ አፉን ጸፍቶ ያናገረው እዚያ እሱ ሲናገር መሪው ከመራ በኋላ ባንድ ላይ ሁሉም እንደሚቀበሉ እንደሚጮህ ሁሉ አዎ ይሙት ብለው ሁሉም በድንፋታ መናገራቸውን ይመለከታል ሁሉም ባንድነት ሲጮሁ ማለት ነው ኋላ የሚገርማችሁ አሁንም ማሳያችሁ መሪው ከመራ በኋላ ሁሉም መቋሚያ ያነሱና ይዘማሉ መቋሚያ አሁን ያስኩት ይዘማሉ ጸናጽሉን ለምሳሌ ሊያቆየው ሐሳዩዋቸው ኋላ ሲዘሙ ጌታችን ኢየሱስ ክርስቶስ ከመያዙ በፊት ወደ ጌቴሴማኒ ይጸልይ ሄዶ ነበር አይደለ እየሰማችሁኝ ነው ኋላ እርግጥ ደቀ መዛሙርቱን 3 ጊዜ ተግተው እንዲጸልዩ አዟቸዋል ነገር ግን ተኙ በመጨረሻው ግን የሚያስተኛቸው የለም እንጂ የሚያስተኛቸው ካለስ ታኙ ብሏቸዋል እርግጥ ይሁዳ አራት ጭፍራ ይዞ መምጣቱን ለጊዜው ሲነግራቸው ሲሆን ከዚህ በኋላ ግን ከተሰቀልኩ ረፍተ ነፍስ የምታገኙበት ጊዜው ደርሷል እያላቸው ነበር እንዲህ ካላቸው በኋላ አራት ጭፍራ ይዞ ይሁዳ ወደ ጌታችን ኢየሱስ ክርስቶስ ሲመጡ ጎመድ ይዘው ነው የመጡ ዱላ መቋሚያ ራሱን የቻለ እናያለን ክርስቶስን አንዱን ክርስቶስ እንግዲህ ለመግደል ነው ያን ጎመድ ይዘው የመጡ ከዚያ ጌታችን ኢየሱስ ክርስቶስ መጣላቸው ወደነሱ ምክንያቱም የነበረበት ጫካ እንደነበረ ጫካ ስለነበረ እሾ እንዳይወጋቸው ጋሬጣ አይናቸው እንዳያወጣቸው እንዳይጋርጣቸው ነው ማለት ነው እንግዲህ ተመልከቱ ጠላቶች ወደርሱ እየመጡ እሱ ደግሞ በፍቅር ለነሱ አዝኖ እነሱ ወዳሉበት ወጣ ከዚያ ጋር የተያዘ ነው እንዴው እዚያ ማንን ትፈልጋላችሁ አላቸው እዚያ የናዝሬቱ ኢየሱስን አሉት እኔ ነኝ አላቸው አይታችሁ ከሆነ በማህሌት መቋሚያ እንደዚህ ተይዞ በዚህ በኩል 5 ሊሆኑ ይችላሉ 6 ሊሆኑ ይችላሉ 12 ሊሆኑ ይችላሉ 24 ሊሆኑ ይችላሉ እንደ ሊቃውንቱ ብዛት በዚያኛው በተቃራኒው ማለት ነው እኩል ሆነው አንደኛው እንደዚህ ሲሄድ ያኛው ወደ ኋላ ይሸሻል አይደል ኋላ ደግሞ ያኛው እንደገና እየተከተለ ያኛው ይሸሻል ያ ለምሳሌ እኔ ነኝ ሲላቸው ደንግጠው ወደ ኋላቸው ወርቀው ነበረ ያንን ሁሉ መሰረት ያዘ ነው እያንዳንዱ እናየዋለን አዚያ መጀመሪያ የምናየው እንዲካልኳቸው እንደ መግቢያ ዝማሜ ዜማው ከተባለ በኋላ ምን ይባላል ዝማሜ ደግሞ የሚከናወን በመቋሚያ ነው መቋሚያ ደግሞ አይታችሁት ከሆነ አሁን ቃል እግዚአብሔር እያልኩ ላሳያችሁ ነው እንደዚህ ይላል አሁን እንዲህ ሲል ወደ የት እያለ ነው ወደ ቀኝ አለ ኋላ ደግሞ ወደ ግራ ይላል ኋላ ደግሞ አንዳንድ ጊዜ ደግሞ እንደዚህ ወደ ኋላ ይልና ወደፊትም እንደዚህ ይመጣል ወደ ላይ እንደዚህ ይነሳል ወደ ታች ይወርዳል አሁን አንዳንድ የፕሮቴስታንቱ ደናቁርት ቤተክርስቲያን ኢየሱስ ክርስቶስን እንደምባሰብክ ያወራሉ ግን ከወንጌል በቃል ትምህርት ባለፈ ደግሞ በተግባር ኢየሱስ ክርስቶስን ሁሉ ጊዜ ዘላለም እስከ ዘላለም ድረስ በአገልግሎቷ እንዴት እንደምሰብከው ልናይ ነው እንግዲህ አቤተ ክርስቲያን በላይ ክርስቶስን የሚሰብክ እንዲሁም በቃል ሳይሆን በተግባር እንግዲህ ይሄ መቋሚያ ከርሱ ጋር ልናያይዘው ነው ራሱ ዝም ብሎ ላይነ ተብሎ አይደለም እንደዚህ ሊል ነው እንደዚህ ይላል ወደዚህም እንዲህ ይላል ወደ ላይ ይነሳል ወደ ታች ምን መታበት ጊዜ ሁሉ አለ እንግዲህ እንዴት ክርስቶስን እንዴት እንደምታከብረው ቤተክርስቲያን እንዴት እንደምትሰብከው መከራውን በተግባር እንዴት እንደምትመስለው በዚህ ውስጥ እናያለን በቅዳሴዋም በሰዓታቷም በማህሌቱም
በአውደ ምሕረቱም እያንዳንዱ ክርስቶስን ቤተክርስቲያን ተሰብካለች። የሚገርመው ደግሞ ዕለተ ዓርብን ነው ምሰብክ ዘላለም ድነቷም የተፈጸመላት በዕለተ ዓርብ ስለሆነ ማለት ነው። ስለዚህ አሁን ቃል እግዚአብሔር ስል ልታዩ ነው እንግዲህ ለምሳሌ ዛሬ ቀኑ ስንት ነው? 21 ነው አይደለም? 21 በ21 ማን ይውላል? እመቤታችን። ዛሬ ከተባለው አንድ ቃል እግዚአብሔር ልልላችሁ ነው። ለምሳሌ ዛሬ አንገርጋሪ ወይም ምልጣን ከሚባለው ቃል እግዚአብሔር ይሄ እንዴት ወደዚህ እንደሚል ወደ ኋላም በደንብ ልታዩ ነው። ኋላ ምሳሌው ልነግራችሁ ነው። እሺ ያያችሁ ነው አይደል? እንዳያመልጣችሁ በደንብ ወደፊት እንድትከታተሉ ማህሌታችን እያንዳንዱ የመዝሙር አገልግሎታችን በዚህ ሚዛን ሲመዘን የሚለውን ሁሉ እናያለን። ስለዚህ ዛሬ ከተባለው አንገርጋሪ የሚባለው ለምሳሌ እንዲህ ነው የሚል ቁም ዜማው የሚባለው ልንገራችሁ። ሃሌሉያ ተከዋ ሞገስ ምከናፍረኬ አይተያመራት ገነት ፍና ዋዚ አኪ ርግብየ ሰናይት መዓዛ እፍረትኪ እምኩሎ አፈው መዓዛ አፉሃ ከመኮል መሪና ተመሪ እንዲከዘለቁት በኋላ ቅድም እንዳልኳችሁ በአንድ ላይ እንደሚደነፉት አሁን ዝማሜ የሚባለው ሊባል ነው። ዝማሜው የአካል እንቅስቃሴው ላለው እንደው ዝማሜው የታሽ ቤትና የለይ ቤት የሚባላለው ቤተ ማርያምና በታሽ ቤት። አሁን ለምሳሌ ቤተ ማርያምን መሰረት አድርጎ የለይ ቤት ዝማሜ አይነት ነው የምላችሁ። ለምሳሌ እዚያ ይሄን ይልና መጀመሪያ ሃሌሉያ ከና ፍረኪ መርአ አት አጋና አትህ አፍና ወዚህ ረግብ ሰና አይተ
እፍረት ኪየ መዓዛ ሆሃ ከመ ኮል ይሄ ምን ይባላል? ምን ይባላል? ዝማሜ አይደል? ዝማሜ። አሁን ወደ የትና ወደ የት ሲላያችሁት እንደዚህ የሚል አይታችኋል አይደል? ወደዚህ የሚሄድ አለ። የራሱ ይሆናል። ህጉን ማፍረስ አይቻልም። ስርዓቱን ጠብቆ ነው የሚሄድ። ወደዚህ የሚባለውን ወደዚህ ካለው ይበላሻል። ወደዚህ የሚሆነውን ወደዚህ ካለው ይበላሻል። የእጅ ስራ ይባላል ይሄ በአቋቋም ቤት ማለት ነው። እያንዳንዷ ያለ ቦታዋ እንዲህ ካለሽ ተበላሸሽ ማለት ነው አላት። ወደ ኋላ ሲሄድ አያችሁት፣ ወደፊት እንዲህ ሲመጣ አያችሁት፣ ወደ ላይ ሲነሳ አያችሁት፣ ወደ ታይ ሲወርድ አያችሁት። አሁን ይሄ ምንድነው? ለአይን እንዲማርክ ነው ወይ ዝም ብሎ ነው ካልን አይደለም። ነገረ ክርስቶስ ነው፣ ነገረ መስቀሉ ነው ማለት ነው። አሁን ለምሳሌ ጌታችን ኢየሱስ ክርስቶስ በመጀመሪያ የምናየው በብዙ ትርጉም ነው የምናየው ባጭሩ ማለት ነው። የመጀመሪያው ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም በቤተልሔም ተወለደ። ከዚያ ከየት ወደ የት እያለ ነው ያደገ? ከናዝሬት ወደ ገሊላ፣ ከናዝሬት እንዲህ ሄዳል አይደል? ወደ ገሊላ ወደ ቤተልሔም እንዲህ እያለ እየተመላለሰ አደገ። ከአንዱ ሀገር ወደ አንዱ ሀገር። ኋላም ትምህርቱ ራሱ ከአንድ ቦታ ወደ አንድ ቦታ ወደፊት ይሄዳል፣ ወደ ኋላ ይሄዳል። ይሄንን ራሱ መሰረት አድርጎ ይተረጎማል። አየህ መጀመሪያ እንዴት እንዳደገ እናንተ አሁን ወደ ሆነ ቦታ እያላችሁ ትምህርት ቤት ለመሄድ ባታ ትምህርት ቤት ትሄዳላችሁ። ቤታችሁ አስፋልት በታች ሊሆን ይችላል፣ ትሄዳላችሁ። ወደ ቤተክርስቲያን ትመጣላችሁ። አስፈላጊ ከሆነ ወደዚያ ትሄዳላችሁ፣ ወደዚያ። ስለዚህ እንዴት እንዳደገ እየተመላለሰ የኛ መመላለስ ለከንቱ ነው፣ የሱ ግን ለበቀየት ነው፣ ለጥቅም ነው። ለምን ሲመላለስ በኪደተ እግሩ አጋንንት ይደመሰሳሉ፣ ህሙማን ይፈወሳሉ፣ ጎባጣዎች ይቀናሉ፣ ለምጻሞች ይነጻሉ፣ እውራን ይበራሉ፣ ሙታን ይነሳሉ። ስለዚህ እንዴት እየተመላለሰ እንዳደገ ኋላ ደግሞ ወደ ተለያየ ቦታ እየተመላለሰ ወደዚህም እየተመላለሰ ማስተማሩን እናይበታለን። በዚህ ብቻ ግን አይቀርም። ጌታችን ኢየሱስ ክርስቶስ ቅድም መነሻ ላይ እንዳነሳውላችሁ የጸሎተ ሐሙስ የሚባለው ምሽት ሐሙስ 3 ሰዓት ተያዘ። ከዚያ በኋላ አራት የቤት ጭፍራ አራት የዘመኑ የወታደር ብርጌድ እንደምንለው ያለ ማለት ነው። በዚያ የቤት ጭፍራ የሚባለው በዘመኑ እኒያ ናቸው እያዳፉ እየደበደቡ ምንም ምክንያት ሳይኖርበት ኋላ እናየዋለን እንጂ በእኛ በደል ምክንያት ከሃና ወደ ቀያፋ ከቀያፋ ወደ ሃና ሲያመላልሱት አድረዋል። ያንን እንመለከትበታለን ትርጉም አለው ማለት ነው። በዚህ ብቻ ግን የሚገርመው ዋናው ነገር ግን ጌታችን ኢየሱስ ክርስቶስ ጧት ኋላ በእያንዳንዱ በጸናጽል የምናየው ሆኖ እንዲያ መከራ ሲያደርሱበት ካደሩ በኋላ እያመላለሱ ጧት ከጲላጦስ አደባባይ ላይ እንዲቆም አድርገውታል። ለምሳሌ መቋሚያ እንዲህ ብሎ መምህር ካህን ይቆማል አይደል? ቤተክርስቲያን ከጲላጦስ ፊት መቆሙን ግርማ አይሁድን እየተመለከተ መቆሙን እንዲህ ራሱ የሆነ በመስቀሉ ዙሪያ ደግሞ እናይበታለን። ከጲላጦስ ፊት መቆሙን አንድ ሰው ማይዴት እንዲህ ብለን ስንቆም መቋሚያ ይዘን ይሄን ማሰብ መቻል አለብን። ዝም ብሎ በልምድ አይደለም። ጲላጦስ ፊት ክርስቶስ እንደዚህ ለኔ ብሎ ቆመልኝ፣ ለኔ ካሳ ብሎ ማለት ነው። እኔ ወድቄ ነበርኩኝ ለማንሳት ቆመልኝ ብለህ እያሰብክ ነው እንዲህ ስትቆም ማህሌት ራሱ ማለት ነው። ከዚያ በኋላ ይሙት በቃ ከተፈረደበት በኋላ ጌታችን ኢየሱስ ክርስቶስን በገመድ አስረው በአራት ማዕዘን ነው ሲጎትቱት የነበረ። ዋናው የመጨረሻው ምስጢር ማይልን ግማሹ ሰው በዚህኛው ያለው በዚህ አለ፣ ግማሹ በዚህ አለ፣ ግማሹ በኋላ አለ፣ ግማሹ በፊት አለ። እዛውት ለመጓዝ ወደሚሰቀልበት ቦታ የፊተኞቹ ተሎ አትመጣም ብለው ይስቡታል። ልባላችሁ እንደዚህ እንላለን አይደል? መቋሚው ወደፊት ይስቡታል።
የኋለኞቹ ደግሞ ቀስ ብላ አትሄድም ይሉና ወደ ኋላ ይስቡታል። እነዚህኞቹ ደግሞ ለምን ወደዚያ ትሄዳለህ ወደዚህ ና ብለው ይስቡታል። በዚህ ያሉትም ና ወደዚህ ብለው ይስቡታል። አራት ማዕዘን ነው አይደል መቋሚያ ስንሰራ የነበረ። እንደውም የፊተኞቹ ሲስቡት ወደፊት ሲወርቅ አዚው ላይ ይረግጡታል። ለምሳሌ አስረጋጭ ላይ አይታችሁ ከሆነ እንዲህ ይረገጣል። በመቋሚያው አይታችሁን ከሆነ እንደዚህ እንመታለን። በእግራቸው መርገጣቸውን መምታታቸውን ሁላ እናስባለን ማይሌት ስንቆም በነገራችን ላይ። ስለዚህ በገመድ አስረው ወደፊት ያሉትም አንድ ጊዜ ቀስ በል ይሉታል፣ አንድ ጊዜ ፍጠን ብለው ይስቡታል። የኋለኞቹም አንድ ጊዜ ቶሎ ቶሎ ወደ ብለው ይገፉታል፣ አንድ ጊዜ ረጋ ብለው ይስቡታል። በዚህ ያሉትም ወደዚህኛው መንገዱ በዚህ ነው እንዲህ ያሉ መከራ አድርሰውበታል። ስለዚህ ሲዘመም ወደዚህም ይሄንን እናይበታለን ማለት ነው። ወደ ላይ እንደዚህ ሲወጣ ደግሞ አይታችኋል አይደለም? ወደ ላይ ሲወጣ አላያችሁትም? አይታችሁታል አይደል? ስለዚህ የተሰቀለ ከፍሎ እንደዚህ ነው አይደለም? መሰቀሉ መቋሚያው ስታነሳ መስቀል ላይ ክርስቶስ ተሰቅሎ በአይነ ህሊናህ ማየት አለብህ። ዝም ብሎ እንዲህ የሚነሳ ለመደባለብ ለዱላ አይደለም። ወደ መሰቀሉን ልልናውንም ትመለከታለህ። ወደ ታይ ሲወርድ ወርዶ መገነዙን ታስባለህ። ወደ መቃብር መውረዱን ታስባለህ። እንዲህ ሲነሳ ደግሞ እርገቱን ታስባለህ። ወደ ታይ ሲወርድ ርደቱን መውረዱን ታስባለህ። ልልናውን ታስባለህ። ትሁትነቱን ልዑሉ እግዚአብሔር ትሁት ሆኖ እንደ ሕፃን በበረት እንደውም በከብቶች በረት ተወለደ። እዚያ በጨቅር ተጠቀለለ። ከፍ ሲል ልልናውን ታያለህ፣ ዝቅ ሲል ደግሞ ትሕትናውን ታይበታለህ። ስለዚህ መቋሚያው በእያንዳንዱ የክርስቶስን ነገረ መስቀሉን የተሸከመ ነው። ዝም ብለን አይደለም ማለት ነው። እንዲህ ከሆነ ቤተክርስቲያን እንዴት ክርስቶስን ተሰብኳለች ብንል በቃ በህይወት በተግባር ተሰብኳለች ማለት ነው። መሰቀሉን፣ መውረዱን፣ ወደ መቃብር መውረዱን፣ ልልናውን፣ እዚያ ደግሞ እርገቱን፣ ርደቱን እንዲህ ያለች ታስብበታለች። ወደፊት ሲስቡት የነበረውን፣ ወደ ኋላ ሲስቡት የነበረውን፣ ወደ ቀኝ ሲስቡት የነበረውን፣ ወደ ግራ ሲስቡ የነበሩት እያንዳንዱ ነገር ታስብበታለች ማለት ነው። በዝማሜው ውስጥ በዚህ ውስጥ የአካሉ እንቅስቃሴው ላይ እያንዳንዱ ክርስቶስ ሲያዳፉት አሁን ለምሳሌ ዝማሜው ላይ ታችሁ ከሆነ እንዲህ ያልኩት አለ አይደለም? ክርስቶስ እንዲህ ሲስቡት የነበረውን እንዲህ ወደ ኋላ መለሳለሁ ራሱ የሚዘመው ሰው ያን ሁሉ ያስባል። እዚህ አካል እንቅስቃሴ ሰውነቱን ራሱ እንዲህ እንደፈለገ ያደርጉት ነበር። ያን ሁሉ እያሰብክ ነው ቃል እግዚአብሔር የምታከናውን። ከዚያ ውጭ ከሆነ ግን ትክክል አይደለም ማለት ነው። የማይሌቱ አገልግሎት ባጭሩ ይሄንን የመሰለ ነው። ከዚያ የዝማሜው አገልግሎት ካለቀ በኋላ መቋሚያ እንደዚህ ነው የሚያስ። እንዴት ነው የሚያስ? በግራጅ አያችሁት? እንደዚህ ነው የሚያስ። መቋሚያ ማለት በነገራችን ላይ ቆመ ካለው የግዕዝ ግስ የሚወጣ ነው። ቆመ የሚል ግስ አለ። ስለዚህ መቋሚያ ማለት መቋሚያ፣ መደገፊያ፣ ምርጉዝ ማለት ነው ትርጉሙ። ቆመ ከሚለው ግስ የሚወጣ ነው ማለት ነው። እንደዚህ ስንዝ ወደዚህ እየሄድኩ ስለሆነ አሁን እንዲህ ስንቆም ራሱ ምን እናስባለን? እግዚአብሔርን መደገፍን፣ ደገፋችን እግዚአብሔር እንደሆነ እናስባለን። በሱ ተደግፈን እንደምንኖር ወደ መስቀሉም ስንወስደው ኃይለ መስቀሉ ደገፋችን እንደሆነ ምርጉዛችን እንደሆነ በሱ ስለሆነ ተደግፈን የምንኖር በመስቀሉ ካልተደገፍን እንደምንወርቅ መስቀሉ ጋሻችን መሆኑን መስቀሉ መከታችን መሆኑን መስቀሉ ካጋንንት ሴራ ኃይል የምንጠበቅበት መሆኑን እንዲህ አሁን የደከመ ሰው እንዲህ ሲቆም ይጽናናል አይደል? በነገራችን ላይ ቤተክርስቲያን አሁን ነው እንጂ ወንበር የገባ ቤተክርስቲያን የሚባል ቤተክርስቲያን ውስጥ አይታወቅም ነበር። ይሄ ብቻ ነው ሲደክመው የመደገፍ የነበረ። አሁንም ወደ ሶሪያ ቤተክርስቲያን ስንሄድ ወንበር ቤተክርስቲያን የሚባል አይታወቅም። ማረፊያ ቤተክርስቲያን መቀመጫ አይደለም፣ መጸለያ ነው። ለዚህ አገልግሎት አሁን ወደኛ ይሄ እንትኑ ላይ እየገባ ሄዷል አይደለም? ምንድነው የሚባል ትልቁ ምንድነው የሚባል ሶፋው። ቤተክርስቲያን እንደዚህ አልነበረችም። ይሄ ብቻ ነው የነበረ። አንደኛ ለማህሌት አገልግሎቱ ቅድም ባልኳችሁ እንጠቀምበታለን። ኋላ ደግሞ እንደዚህ ደገፋ እናደርገዋለን። ከድካመ ስጋም እናርፍበታለን። እዚያ ደግሞ መስቀሉ መደገፊያችን መሆኑን መጽናኛችን መሆኑን ኃይላችን መሆኑን እናስብበታለን ማለት ነው። ዝም ብለን አይደለም። አዲያ በመቋሚያ አገልግሎቱ ስናገለግል የእግዚአብሔርን ጌትነትና ክብር እንገልጽበታለን ማለት ነው። በቃለ እግዚአብሔሩ የእግዚአብሔርን ክብርና ጌትነት እንገልጽበታለን ማለት ነው። እዚያ እንዲህ ብለን ከያዝነ በኋላ ወደ ጸናጽል ልወስዳችሁ ነው። መቋሚያ ባጭሩ ካየን ከዚያ
እንግዲህ ማይክ ስላስኩ ነው እንጂ እንደዚህ ነው መስ ግልጽ ነው ሐሳቢ እንደዚህ ነው ይዞ የሚቆም እንደዚህ ነው ጸናጽሉን የሚል ይሄን ጸናጽልም እያንዳንዱ ነገር ልናይ ነው። ከዚያ ይሄ ካለቀ በኋላ ጸናጽል ባጭር ላሳያችሁ። አንደኛው ረጋ ብሎ የሚመታ ላሳያችሁ ነው። ሁለተኛ ማዕከላዊ ሆኖ የሚመታ ላሳያችሁ ነው። ሶስተኛው በጣም የሚፈጥን አመታት ጽፋት የሚባል እናያለን። እዚህ አመላለስ ወረብ የሚባል አለ። መቋሚያ መጨረሻ ላይ ከማስረገጥ ላይ እናመጣዋለን። ስለዚህ ይሄ ራሱ ደግሞ ረጋ አድርጎ ሲመታ እንደገና ደግሞ ማዕከላዊ ሆኖ ሲመታ አብይ መረግዱ ጽፋቱ ራሱ ደግሞ የራሱ የሆነ ምስጢር አለው ማለት ነው። ማይሌት ስቆም በዚያ ውስጥ መሆን አለብህ። በዚህ ምስጢር ውስጥ መሆን አለብህ። አሁን ማይሌታችን ይዘቱን የሚለቅ ምንደባደም ሳቁ የሚኖር ከዚህ ስለምንወጣ ነው እንጂ በዚህ ውስጥ ከኖር ነው የለም። አሁን እንግዲህ ለምሳሌ ተፈጸመ የተለመደው እንበል። ምክንያቱም ለአዳም የገባለት ቃል ኪዳን የተፈጸመ በማን ነው? በእመቤታችንና በመስቀል ነው። ስለዚህ አሁን የምናየው ዝማሜው ከተዘመመ በኋላ ንዑስ ጸናጽል የሚባለውን ወይም ንዑስ መረግድ የሚባለውን ቁብ የሚባለውን ነው የምናይ። አሁን ይሄ የሚጮህ አለ፣ ኋላ እናያቸዋለን። ከበሮ አመታቱን ብቻ እንያውን ተስፋ መስቀል የንዑስ መረግድ የሚባለው ነው። አሁን ደረብነር ነው። ተፈጸም ተስፋ ድንግል
ተተክለ ለማናቸውም መጀመሪያ ያልነውና አሁን ልዩነት አለ የለውም? አለው። ሁለቱም ግን የተወሰነ ይቀራረባሉ። እንዲመች አሁን ቆይተን ስለምነሳ ቁጭ ብዬ ላሳያችሁ። የመጀመሪያው ለመቁጠር ይመቻል አይመችም? ያሁኑም እርግጥ የተወሰነ ይመቻል። የመጀመሪያው አይታችሁት ከሆነ ሁለት ጀመረ፣ በዚህ ሶስተኛ አደረገ አይደለም? የራሱ ማመስጠር ይቻላል። ሁለቱ የመለኮትና የተስፌት ዙሮ ሶስት ሲሆን የሶስትነት እዚያ ደግሞ ዙረን ስንጀምር ቀስ እያደረገ አንድ መታ ሁለት መታ እዚያ አራት ያደርጋል። የአራቱ ወንጌላውያን የአራቱ አርባዕቱ እንስሳ የአራቱ ደግሞ የአርባዕቱ እንስሳ አምስት ሲሆን ደግሞ የአምስቱ አዕማደ ምስጢር የአምስቱ ቅንዋተ መስቀል እንደዚህ ይተረጎማል። ለማናቸውም ለቁጥር ይመቻል ማለት ነው። ይሄም ያሳየው ይሄ ኋላ እንሄዳለን። ከበሮ የማን ምሳሌ እንደሆነ ልነር ነው። ከበሮና አይተን እንጣርግጥ። ይሄ ሰፊ ነው አይደለም? ይታያቸዋል። ይሄ ሰፊ ነው፣ ያኛውስ ጠባብ ነው። ይሄን ሰፊ ማድረግ ይሄንን ጠባብ ማድረግ ዝም ብሎ የተከናወነ አይደለም። ይሄ ራሱ ምሳሌ ያለው ማለት ነው። ይሄ እንግዲህ ክርስቶስ በመለኮቱ ምንድነው? ምሉ ነው፣ ስፉ ነው። ምልአቱን በዓለም የመላ መሆኑን በዓለም ስፉ መሆኑን እንገልጽበታለን። ይሄ ምልአቱን ክርስቶስ ይኸው እግዚአብሔር ለምሳሌ ፍጥረት ከአብይ ውቅያኖስ ከንዑስ ውቅያኖስ ከአድማስ በኋላ ከናየ በኋላ የተገደበ ነው። እግዚአብሔር ግን ከዚያ በኋላ ሁሉ አለ። ከጽራሪያም በላይ እግዚአብሔር አለ። ከበርባሮስ በታች ወደ ታች እግዚአብሔር አለ። ስለዚህ ክርስቶስ እግዚአብሔር በዓለም የመላ ነው። ስለዚህ ክርስቶስ ምልአቱን እናይበታለን። ምልአቱን ምሉ መሆኑን በመለኮቱ ማለት ነው። ይሄ ጠባቡ ደግሞ ጥበቱን ውሱንነቱን ግዙፍነቱን እንመለከታለን። ለምን ካላችሁ ከመቤታችን የተወለደ በአጭር ቁመት በጠባብ ደረት ነው አይደል የተጸነሰ። እመቤታችን እኮ እንደኛ 3 ክንድ ከስንዝር ናት። አባ ሕርያቆስ ያደንቃል። እንደውም ይሄንን አንቺ 3 ክንድ ከስንዝር ስትሆኝ በየት ተዘጋጀ? በቀኝ ጎንሽ ነው በግራ ጎንሽ ነው እያለ ያደንቃል። ምክንያቱም ያ የእሳት መጋረጃ ሊጋረዱት የማይችሉት ያንን ያ እሳቱ እንዴት አላቃጠለሽም እያለ ያደንቃል። በዓለም የመላ ነው። ከጽርሐ አርያም በላይ ስንወጣም አለ በዚህ አለ አንችልም እንጂኛ የኛ ህሊናትን ያሸንፋል። መዋየ ህሊና ነው። ከበርባሮስ በታችን ብንወርድም አንችልም እንጂ ህሊናችን ተሸንፎ ይመለሳል እንጂ በሐሳብም ቢሆን አለ። ስለዚህ ይሄኛው ሰፋቱን ሲመለከት ይቺ ጠባባ ደግሞ በአጭር ቁመት በጠባብ ደረት መወሰኑን እናይበታለን። አያችሁ ዝም ብሎ አይደለም። ከዚህ ይሄ ጠፍር እናያለን። ከዚህ እስከዚህ ይሄንን ሁለቱን አንድ አድርጎ አያይዞታል አይደለም? እያያችሁ ነው። ለምሳሌ ይቺ ጠፍርና ይቺ ጠፍር ይሄንን አንዱን ከበሮ አንድ አድርገው እንዲይዙት አድርጓል አይደለም? ይሄ ደግሞ የተዋህዶ ምሳሌ ነው። የተዋህዶ ምሳሌ ማለት ተዋህዶ ማለት ቃልና ትስፊት አንድ የሆኑት ማለት ነው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። ስለዚህ ተዋህዶን ይገልጻል። ከዚያ ደግሞ ይሄ ጠፍር ለመያያዝ ብቻ አይደለም። አሁን ይሄንን ምኑን ታስቡበታላችሁ? ከበሮ ስታዩ ይሄ ስታዩ ምን ይታሰባቸዋል? ግርፋቱን እናይበታለን። ክርስቶስ እንዲሁ የተቆጠረው ብቻ ስንት ጊዜ ነው የተገረፈ? 6666 ጊዜ ተገርፏል። ሰንበሩን አጥንቱ እስከሚቆጠር ድረስ ማለት ነው የተገረፈ። ግርፋቱን እናስብበታለን። ኋላም መግነዙን እናስብበታለን። በነገራችን ይሄ ከበሮ እንዳጠቃላይ የክርስቶስ ምሳሌ ነው እንዳጠቃላይ ስናይ። ስለዚህ ግርፋቱን አጥንቱ እስከሚቆጠር መገረፉን ኋላም ዮሴፍ ኒቆዲሞስ በለበሰው ስጋ በሰውነቱ ገንዘውታል። እንደዚህ ሰው ሲሞት በገመድ ነው አይደል የሚገነስ? ያንን ራሱ እናስብበታለን። ይሄ ደግሞ አለ። ይሄም ዝም ብሎ ለመያዝ ብቻ አይደለም። ይሄ ደግሞ አንገቱን አስረው ቅድምም ገመዱን ወዲና ወዲህ ይስቡት ነበር እያቸዋል። ዝማሜ ላይ ቀስ ብለህ ለምን አትሄድም? ለምን ትፈጥናለህ? ወደዚህ እንዲህ ያሉ እንዲህ ሲያንገላቱት ነበር። ያ ገመዱን የታሰረበትን ገመዱን እናስባለን። ይሄንን ስንስ እያንዳንዱ ክብር አለው ማለት ነው። ውስጥ ላይ ምን አለ? እስቲ ብድግ አድርግና ቀጭቀጭ አድርግላቸው። የሆነ ድምጽ አለ ውስጥ ላይ
በደንብ የተሰራ አይደለም። እርግጥ ያውን ጊዜ ከበሮ በነገራችን ላይ ይሄ ላሜራ ነው የሚሆን። እንደ ስርዓቱ ከላሜራ አይደለም የሚሰራ ከእንጨት ነው የሚሰራ። ራሱ ምስጢር አለው። ይሄ ራሱ አሁን እየጠፋ ስለደንጅ ከዚህ ውስጥ ቋቋ የሚሉ ነገሮች ግዴታ ይደረጋሉ። ሁለት ሊሆኑ ይችላሉ። የፍቅረ ቢጽና የፍቅረ እግዚአብሔር ምሳሌ ይሆናሉ። አምስት ከሆኑ ደግሞ ክርስቶስ በስንት ቅንዋት ተቸነከረ እንላለን? በስንት ነው የተቸነከረ? በአምስት። እርግጥ የራሱ ይሆናል። ክርስቶስ የተቸነከረ በደንብ ካየን ችንካሩ ከሰውነቱ ላይ ያረፉት ችንካሮች 3 ናቸው። ከቀኝ እጁ ከግራ እጁና እግሩን በአንድ ላይ አድርገው ነው የቸነከሩት። ስለዚህ ስንት ሆኑ? 3። ሁለቱ እስካልነ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ አይደለም? ምን ለአምስቱ ቅንዋተ መስቀል የምንላቸው እኒህ ናቸው። አንዱ መስቀሉ ትምህርተ መስቀል ነው አይደል? መስቀሉ እንደዚህ የመቱበትን ይሄንን አድርገን አባ ዘጊዮርጊስ ዘጋስጫ እግሩ ደግሞ ሁለቱ ብሱ የዚህኛው ብስ ለብቻ የዚህኛው ብስ አድርጎ 5 ያደርገዋል። ሌላኛው ደግሞ አንደኛውን ቅንዋት ከእንጨቱን መስቀሉን ከክርስቶስ ልብ ጋር እንደዚህ አቅፈው አያይዘውታል። ያንን ስንቆጥር 5 ይሆናል ማለት ነው። ስለዚህ ያው 5 የመሆናቸው እዚህ ውስጥ ራሱ በክርስቶስ በመስቀሉ ውስጥ 5ቱ ቅንዋተ መስቀል ተሳትፎ ማድረጋቸውን በ5ቱ ቅንዋተ መስቀል መሰቀሉን እናስባለን ማለት ነው። እንዲህ ከሆነ አዲያ ክርስቶስን ቤተክርስቲያን እየሰበከች ነው አይደለም? በሚገርም ሁኔታ እየሰበከች ነው ማለት ነው። እየገለጸች ነው ማለት ነው። መከራውን በቃ ዘላለም እስከ ዘላለም ድረስ በአይነ ህሊና በተግባር እያንዳንዱ ተተገብሯል ማለት ነው። ከዚያ አይታችሁ ከሆነ አመታቱ የመጀመሪያው ለመቁጠር እንዲመች ሆኖ ነው የተመታ። ክርስቶስን በነገራችን ላይ በአይሁድ ሕግ አንድ ሰው የሚሰቀል ከሆነ አይገረፍም፣ ከተገረፈ አይሰቀልም። አይሁድ ግን ይህንን ተላልፈው ገርፈውታልም ተሰቅለውታልም። በሕጋቸው ከተገረፈ አንድ ሰው ተገርፎ መተው ነው ያለበት፣ አይሰቀልም። የሚሰቅሉት ከሆነ ግን አይገርፉትም። እነሱ ግን ክርስቶስ ላይ ግን መከራው እንግዲህ እጥፍ ድርብ ነውና ገርፈውታልም ሰቅለውታልም። ግርፋቱ ደግሞ እያንዳንዱ እንደዚህ የሚጥሉት ዱላ እኮ ነፍስና ስጋን እንደዚህ የጣሉበት እኔና እናንተ ነፍስና ስጋችን የሚለይ ነው። ያም ደግሞ 6666 ተብሎ የተቆጠረው ብቻ ነው። አዚያ ይሄ ቀስ ብሎ መጀመሪያ ሲመተው የነበረው ሲቆጥሩ 40 እየሞሉ ነው ሲቆጥሩ የነበረ የሚገርፉት የነበረ አንድ እንደዚህ ይጥልበታል። 1 ይላል፣ ይጥላል፣ 2 ይላል፣ ይጥላል፣ 3 ይላል። እንዲህ እያለ እየቆጠሩ መግረፋቸውን እናስበበታለን። እየቆጠሩ ነው ግርፋቱን። አዚያ ኋላ ግን ትንሽ ቆዩና ሰው መጠጥ ሲጠጣ ትንሽ ከጠጣ በኋላ እዚያ የሚሰራውን ያውቀውም አይደል? እነሱም በጥላቻ ሰክረዋልና ትንሽ ከቆዩ በኋላ 39 ሲደርስ 40 በላይ አይገረፍም በሕጋቸው። 39 ሲደርስ ተሳሳትኩኝ ቆጥራል ወይ ይሉና እንደገና 1 ብለው ይጀምራሉ። ወደ ሁለተኛው ወደ መረግድ ስነድ ፈጠን ያለው ከዚያ ላይ ከነበረው እያሳሳቱ መግረፋቸውን እናይበታለን። የመጀመሪያው 1 2 አዚያ ኋላ ግን ተሳሳትኩ እያሉ ከግርፋት ላይ ግርፋት እየጨመሩበት ተሳሳት ነው እያሉ ሲገርፉት የነበረው እናይበታለን። ራሱ አመታቱ ዝም ብሎ አይደለም ማለት ነው። እንዲህ ያለ ይቀጥላል። ጽፋት ራሱ ላሳያችሁ ነው። ጽፋቱ ደግሞ እዚህ በተለየ ደግሞ ሁኔታ ሊመጣ ነው ማለት ነው። በዚህ ውስጥ ግን አመላለስ የሚባል አለ፣ ወረብ የሚባል አለ። እሱ ደግሞ እንደዚህ መቋሚያ ተነስቶ ነው የሚረገጥ። ቅድም አንስቼላችኋለሁ አይደለም? እንደዚህ ያል ወደፊት እነዚያኞቹ ሲሄዱ እነዚያኞቹ ይሸሻሉ፣ እነዚያኞቹ ሲመጡ ደግሞ እነዚህኞቹ ይሸሻሉ ብያለሁ። ጌታችን ኢየሱስ ክርስቶስ ማንን ትፈልጋላችሁ ሲላችሁ ወደ ኋላ መውደቃቸውን የምናይበት ነው። ተአባራሪና ተባራሪ አለ ማለት ነው። ይሄንን እዚህ ላይ ስንሰቅል ደግሞ ምን እናስባለን? አሁን የሰንበት ተማሪ ብትሆኑ ወይም ቤተክርስቲያን እንዳችሁ መቋሚያ አስረጋጅ ስትገቡ ይሄንን እዛችሁ ምን ታስባላችሁ? ክርስቶስ እኛን ለማዳን መስቀል እርጥብ ግንድ መስቀል አሸክመው ነው አይደለ ሲያስጉዙት የነበረ? ያንን ታስባለህ። ይሄንን ተሸክሞ የሚያስረግዝ ሰው ደግሞ ቀራንዮስ ውስጥ ነው የሚሆን። ስለዚህ አይሾፍም፣ አይቀልድም፣ በተመስጦ ነው የሚዘምር ማለት ነው። ዝማሬያችን አሁን ተመስጦን እየለቀቀ ስለሄደ ነው ይሄንን ማነሳላችሁ። ስለዚህ እንዲያርግስ ታስረግጥ ያንን ታስባለህ። እንዲና እንዲያልክ ነው የምታስረግጥ። እንዲና እንዲያልክ ወዲና ወደ ቀኝ ወደ ግራ ሲሉት የነበረው ሁሉ አሁንም እያሰብነ እዚያ ደግሞ ሲደረብ እንደዚህ ይረግጡታል። ቅድም አይታችሁ ከሆነ
የኋለኞቹ ወደፊት የፊተኞቹ ወደ ኋላም እየተመለሱ ይረግጡት ነበር ብለናል። በነገራችን ላይ ድርሳነ ማህያዊ የረገጡት ብቻ 340 ይላል። የረገጡት እንደዚህ በእግራቸው የረገጡት ብቻ 340 ጊዜ በእግራቸው ረግጠውታል ክርስቶስን። እንዲህ ስታስረግጥ የነን ታስባለህ፣ ዝም ብለህ አይደለም። ስለዚህ መቋሚያ ራሱ እንዲያርገን ስንል ያን እናስባለን ማለት ነው። እዚያ ይፈጥናል። አፈጣጠኑና ጽፋቱ ተመሳሳይ ይሆናል። ወደ አፈጣጠኑና ጽፋቱ ስነድ ለምሳሌ አሁንም በቃለ እግዚአብሔር በዝማሜው እንዳሳየዋችሁ በጸናጽሉ እንዳሳየዋችሁ ጽፋቱ ደግሞ የመጀመሪያው በጣም ረጋ ብሎ ነበር ለመቁጠር እንዲመች ሆኖ ብያችኋለሁ። እየቆጠሩ እንደገረፉት እንደደበደቡት ኋላ ደግሞ ፈጠን ይላል መረግዱ። እሱ ደግሞ ተሳሳትን እያሉ መላልሰው መግረፋቸውን ነው። ያሁኑ ደግሞ ከዚያ በተለየ ይፈጥናል። ቅድም የዘመምነው ለምሳሌ የዛሬውን ቃል እግዚአብሔር አንገርጋሪውን ጻፍቼ ላሳያችሁ። እንደቅድሙ ተጻፋለ ወገ ከናፈረ አይተያ መራት ገነት ናወዚአ ከበሮ የለም። አያችሁ ማይሌቱ ደግሞ ይሄ መገናኘት አለበት። አሁን አልተመታም። ለምሳሌ አልተመታም። አመታቱ ራሱ መዋሃድ አለበት። ለማናቸውም ቅድም ካየነው የጸናጸል አመታት ደግሞ አሁን አልተለየም ይፈጥናል አይደል? ይሄ ለምንድነው ካልነ ደግሞ ይሄ ለምሳሌ ወኮርው ርዕስ በህለት ራሱን በዘንግ መቱት። በነገራችን ላይ ራሱን ሳይቀር አንደኛ የሾህ አክሊል ደፍተውበታል። አናቱን በሱ ወደታች ወረደ ማለት ነው። እዚያ ደግሞ እንደዚህ ይመቱት ነበረ። እንዲያውም ወመጣውኩ ዘባኔ ለቅስፈት ጀርፈን ለግርፋት ሰጠው። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ጀምራችሁ የክርስቶስን መከራ ይነግረናል። ጀርፈን ለግርፋት ሰጠው ወጻፍው ይላል። ጻፋ መታ ጻፉት ይላል። አሁን ይሄ ጽፋት ነው የሚባል በነገራችን ላይ ወመልታይቴ ለጽፋት ይላል። ጉንጨን ለጽፋት መተው ይሄንን ጉንጩን ይመቱት ነበረ። እንዲያውም በነገራችን ላይ በሻሽ ሸፍነው ፊቱን ማለት ነው እንደዚህ አይኑን ሸፍነው መቋሚያ እንደዚህ ወአሃዝወ ህለተ በየማኑ ይላል። መቋሚያ በቀኝ እጁ አሳዙት አነገስነህ እያሉ እየተዘባበቱ በነገራችን ላይ ራሱን መቱት። የተመታ ዝም ብሎ አይደለም። አዳም ገጸ ልቡናውን እየተመታ ወደ ሲኦል ወርዶ ነበርና ለሱ እንደካሰለት ለማጠየቅ ነው የተመታ። ገጸ ልቡናውን እየተመታ ርዕሰ ልቡናውን እየተመታ ወደ ሲኦል ወርዶ ነበርና እኛም ሁላችን ማለት ነው በባህሪ ወርደን ነበርና እንደካሰልን ለማጠየቅ ራሱን መቱት። እዚያ ጉንጩን ደግሞ ጸፉት። አዳም ገጸ ልቦናውን ጉንጩን መቱት። ገጸ ልቦናውን እየጸፉ አጋንንት ወደ ሲኦል አውርደውት ነበርና ለሱ እንደካሰለት ለማጠየቅ ፊቱን መቱት። የሚገርመው በሻሽ ሸፍነው ዘንግ አስዘው አነገስነህ እያሉ ተነበይ ለነ ክርስቶስ መኑ ጸፋካ እንዘ ይብሉ ተነበይ ለነ ክርስቶስ መኑ ጸፋካ በሻሽ ሸፍነው ክርስቶስ አሁን የመታህ ማን ነው እስኪ ንገረን እያሉ ተዘባብተውበታል፣ መተውታል። ስለዚህ የዚህ ዓመት ደግሞ የተለየ ነው። ዝም ብሎ ሁሉም ተሰብስቦ ዝም ብሎ ነው ሲያሳርፍበት የነበረ እንደ ሌባ ማለት ነው። እንደ ሌባ ምንም ኃጢአት ሳይኖርበት እነ ጲላጦስ መስክረዋል እኮ ምንም ኃጢአት አላገኘንበትም። እውነት እርሱ መሆኑን ነግረዋል፣ ስለ እውነት መሆኑን ማለት ነው። ነገር ግን ይህንን አይታችሁት ከሆነ ጽፋቱን በደንብ ከበሮ እርግጥ በደንብ መሄድ አለበት። ልክ ባይሄድም ጽፋት የሚባለው ክርስቶስ መጽፋቱን ፊቱን ተጸፍቷል። በጣም ጸፍተውታል። ፊታችሁ እንደዚህ በትንሿ ተመታችሁ ታውቃላችሁ ይሄ ፊት ምን ያህል እንደሚያም። እነሱ ግን ያ በሙሉ የነ ጲላጦስ የነ ሄሮድስ ሰራዊት በሙሉ ተሰብስቦ ዙሪያውን ከበው ነው ሲመቱት የነበረ።
ወጸፈዎ ስለዚህ አዳም ገጸ ልቦናውን እየጻፉ ወደ ሲኦል አውርደውት የነበረውን ለሱ ሊክስ እንደመጣ ለማጠየቅ በጥፊ እንደተመታልን ለማጠየቅ ጽፋት የሚባለው ፈጥኖ ይመታል ማለት ነው። ይሄ ደግሞ አይታችሁት ከሆነ መቁጠር ትችላላችሁ እንዴ? አይቻልም። ተቆጥሮ ያልቅም ብዙ ነው በጣም የተቀበለው መከራ ተቆጥሮ የማያልቅ መሆኑን የመጀመሪያው ይቆጠር ነበር ኋላ ተሳሳት ነው እያሉ ደግሞ እንደገና እየጀመሩ እያስቆጠሩ መቱት መጨረሻ ላይ ግን ተቆጥሮ የማያልቅ ግርፋት ጀርባው እንግዲህ ይሄ አጥንቱ እስከሚቆጠር ድረስ በረድ እስከሚመስል ድረስ የሚገርመው እነሱን ያሁኑ አላዘኑለትም ፀሐይ ጨረቃ ከዋክብት ግን ብርሃን ያለበሳቸው ጌታ እሱ ተራቁቶ ውበት የሌለው ሆኖ ያኮ ይሴኒ ላህዩ መውለደ እጓለማህየው መልኩ ከሰው ልጆች ሁሉ ይበልጣል ተብሎ እንዳልተነገረለት ይሄ ብቻ አይደለም የሚከተሉት እኮ መልኩን ለማየት ነበር ብዙዎቹ የሚከተሉት ብዙዎቹ ሲርበን ያበላናል ብለው ስንታመም ይፈውሰናል ብለው ብንሞት ያነሳናል ብለው ነው የሚከተሉት ብዙዎቹ ደግሞ መልኩን ለማየት መልኩ በነገራችን ላይ አይጠገብም ነበር በባለፈው በጽዬ ውስጥ እንዳያችሁት ኑነ ራአያ አዋልደ ሲያት እንዲሁ ወተባላ አዋልደ ሲያት ኑነ ራአያ ወልደ መንክራት የኔን የተላይ ድንቅ የሆነውን መልኩ ኑኑየው ይያሉ በነገራችን ላይ ባል የሞተባቸው ሴቶች መልኩን አይተው ራሱ ይጽናኑ ነበር ልጅ የሞተባቸው እናቶች እሱን እያዩ ይጽናኑ ነበር ህፃናት እሱን እየተመለከቱ የእናታቸውን ጡት አያስቡትም ነበር ውበቱ ያንን ውበት ነው እንግዲህ በለታር እንግዲህ ደምግባት የለውም መልክ የለውም ማየነው ግን ደምግባት የለውም ውበት የለውም ተብሎ የተነገረው በትንቢተ ኢሳይያስ የተነገረው በሱ ላይ የተነገረም ለሱ ስለነበረ ማለት ነው ስለዚህ ያን ሁሉ እጥፍ ድርብ ለማሰብ ቤተክርስቲያናችን የመጀመሪያውን ሳሳስቱ የገረፉትን ኋላ ተሳሳት ነው ያሉ ኋላ ደግሞ መከራው እጥፍ ድርብ መሆኑን ያ ሁሉ ወታደር በጥፊም በዱላም ራሱን በዘንግ የመቱትን እያሰበች ቤተክርስቲያን እንደዚህ ትገልጸዋለች ማለት ነው ትገልጸዋለች ዝም ብሎ አይደለም ተከናወነው ከበሮ ራሱ አማርኛ ነው እንዴ ከበሮ ራሱ እኮ ግዝ ነው በነገራችን ላይ ከበሮ ራሱ መቋሚያን ቆመ ከሚል ግስ ነው የሚወጣ ብያቸዋለሁ ይሄ ደግሞ ከበረ ከሚል ግስ የሚወጣ ነው ከበሮ ጥሬ ዘርነት ያለው ቃል ነው ጥሬ ዘርነት ያለው ይሄ ማለት እግዚአብሔር የሚመሰገንበት ክብሩ የሚገለጽበት መሳሪያ ማለት ነው እግዚአብሔር የሚመሰገንበት ክብሩ የሚገለጽበት መሳሪያ ከበሮ መባሉ እግዚአብሔር ክብር የሚገለጽበት ስለሆነ እግዚአብሔርን የምናመሰግንበት ስለሆነ ከበሮ የሚለውን ስያሜ ይዟል ማለት ነው እንዲህ ከሆነ አሁን ቅድም 3 ስለሆነ ያነሳን ወደ ጸናጽል ደግሞ እንሄድ ይሄንን ያያችሁት ነው አይደለም ይሄንን ያያችሁት ነው ምን ይባላል ጸናጽል የምን ቃል ነው ቃሉ የምን ቃል ነው የግስ ቃል ነው ማን ከሚለው ግስ ይወጣል ጸንጸለ መታ አቃጨለ አንሿሿ ላይ አይደለም ጸንጸለ መታ አቃጨለ አንሿሿ ከሚል ግስ ነው ጸናጽል የሚገኝ ጸናጽል የሚለው ጸናጽል መነሻው በነገራችን ላይ አስቀድሞ በኦሪት ዘፍጥረት ምዕራፍ 28 ቁጥር 12 ላይ እናገኘዋለን ውዳሴ ማርያም እናንተውን ተምራቸዋል እስመ በፈቃዱ ላይ አንቲ ወእቱ ሰዋሰው ዘርእ ያዕቆብ ሚል ውዳሴ ማርያም ተምራቸዋል አይደል ያዕቆብ በፍኖተ ሎዛ ያየሽ መሰላል አንቺ ነሽ ይላል ስለዚህ ጸናጽል ያዕቆብ በፍኖተ ሎዛ ያያት የዚያች መሰላል ምሳሌ ነው ማለት ነው ምሳሌነቷ በዚህ አይቀርም እርግጥ በደንብ ይሁን መሰላል ጋር እንዴት እንደሚመሳሰል ያዕቆብ በነገራችን ላይ ታሪኩን ስትመለከቱት ከወንድሙ ከኤሳው ጋር ተጣልቶ ወደ አጎቱ ወደ ላባ ሲሄድ ሎዛ ሲደርስ መሸበት ሲመሽበት ወደ ጫካው ገባ ብሎ ድንጋይ ተንተርሶ ተኛ እንደተኛ ሌሊት በህልሙ ከምድር እስከ ሰማይ አንቱ ተሰዋሱ ብላችሁ የተማራችሁት ውዳሴ ማርያም ከምድር እስከ ሰማይ አትይች መሰላልነት አላት አይደል መሰላል አለ መውጫ መሰላል ማለት መውጫ መሸጋገሪያ ማለት ነው አይደል እዚህ አንድ እርከን አለ ሁለት እርከን አለ ሶስት እርከን አለ እዚህ መጨረሻው አለ ሁሉንም በትርጉም እናያቸዋለን በደንብ ይሁን
በደንብ ይዩኝ። እዚያ መሰላል እንደዚህ ተተክላ ከመሰላሏ ላይ ደግሞ ዙፋን ተነጽፎ ምን ተነጽፎ አልኳችሁ? ዙፋን። ከዙፋኑ ላይ ደግሞ ንጉስ ተቀምጦ መላእክት ሲወጡ ሲወርዱ ተመለከተ። ከላይ ይወርዳሉ፣ ወደታች ይወጣሉ። ያንን ተመለከተ። እዚያ ጠዋት ለጊዜው እርግጥ ለሱ በምስጢር ተረድቶታል። በጊዜው ለነበሩት ለሌሎቹ አልተረዳቸውም። ጠዋት ሲነሳ ምን አለ መሰላችሁ? የተንተራሰውን ድንጋይ አቆመና ዘይት አፍሶ ዘየ ይትሐነጽ ቤተ እግዚአብሔር፣ ከዚህ ላይ የእግዚአብሔር ቤት ይሰራል። ዛቲ ይእቲ ወህታ ለሰማይ፣ ይቺ የሰማይ በር ናት ብሎ ድንጋይ አቁሞ ዘይት አፍሶባት ሄደ። እርግጥ ያዕቆብ ከቀሳውስት ጋራ የጳጳሳት የቀሳውስት ምሳሌ ነው። ዘይቱም የቀቢያ ሜሮን ምሳሌ ነው። ድንጋዩ ያቆመው ደግሞ ከታቦት ጋራ ከአሕዛብ ጋራ የራሱ የሆነ ትርጉም አለው። አሁን የምንፈልገው ወደዚህ ነው የምንመጣ። ያቺ መሰላሏ ማናት ካልነ ይቺ ጸናጽል ማን ሆና እናገኛት ነው? እመቤታችን ናት። ይቺ ጸናጽል የማን ምሳሌ ናት? የማን ምሳሌ ናት? የእመቤታችን ምሳሌ። ለምን ካላችሁ አባ ሕርያቆስም በቅዳሴው ጸና ምን ይላታል? የአሮን የልብሱ ጸናጽል አንቺ ነሽ ይላል። የአሮን የልብሱ የውስጡ ልብሱ ጸናጽለ ወርቅ የወርቅ ጸናጽል አንቺ ነሽ ብሎ አባ ሕርያቆስ ይገልጻታል። እመቤታችን መሆኗን ማለት ነው። እንደዚህ ያለበት ምክንያት በዚያ በድንኳን ውስጥ ማለት ነው ለእስራኤል ቤተ ጸሎት ወይም ደግሞ መካነ ጸሎት፣ መካነ ምጽዋት፣ መካነ ተግሳጽ የሚባል አላቸው። መካነ ጸሎት የጸሎት ቦታ፣ መካነ ተግሳጽ የሚባለው ደግሞ የትምህርት የሚገሰጹበት ቦታ፣ የንስሐ መግቢያ ቦታ፣ ስሬት የሚያገኙበት ቦታ፣ መካነ ምጽዋት የሚባለው ደግሞ ምጽዋት የሚሰጥበት ቦታ ነው። በዚያ ይሄ የተባለበት ምክንያት አምላካችን እግዚአብሔር ለሙሴ አሮን ጸናጽል ማለት ድምጽ ያላት ልብስ ለብሶ እየወጣ እያጠነ ይጸልይ እዙም እሱ ሲወጣ ሲገባ እያዩ ምክንያቱም ይቺ ስትንፋሿ እየሰሙ ከአሮን ልብስ ላይ ያለች ይቺ ድምጽ ለዚያ ነው የተባለች። እሱን እየሰሙ አሁን ገባ አሁን ወጣ እያሉ አብረው ይጸልዩ ተብሎ ተተርጉሞ እናገኘዋለን። ወደ ያዕቆብ ምሳሌ ስንመጣ ጸናጽል እንዳጠቃላይ የማን ምሳሌ ናት ብለናል? የእመቤታችን ምሳሌ። ምን ተዘርግቶባት ነበር ብለናል? ዙፋን የማን ምሳሌ ነው? የእመቤታችን ማህፀን ምሳሌ፣ የማህፀኗ ምሳሌ ነው ዙፋኑ። ንጉስ ተቀምጦባት ነበር ብለናል። ዙፋኑ ደግሞ የወልደ እግዚአብሔር ምሳሌ ነው። በእመቤታችን ማህፀን ያደረ ማን ነው? እርሱ ኢየሱስ ክርስቶስ፣ እሱ ብቻ ማለት ነው። ከዚያ መላእክት ሲወጡ ሲወርዱ ተመልክቷል አይደል? 9 ወር ከ5 ቀን ሳይቀር በእመቤታችን ማህፀን ጌታችን ኢየሱስ ክርስቶስ ሲወሰን ሲጸነስ መላእክት እየወጡ እየወረዱ እግዚአብሔርን ያመሰግኑ ነበር። ስለዚህ ያንን መሰረት አድርጎ ሰዋስወ ወርቅ ወይም ደግሞ የያዕቆብ መሰላል ትባላለች ማለት ነው። እንዲህ ከሆነ አሁን ወደ ምስጢሩ ልንር ነው። ከታች አንድ በደንብ ተመልከቱኝ። ይሄ መያዡ አለ አይደለም? ይሄ ራሱ የሆነ ትርጉም መቋሚያ ላስቀምጥ መሰለኝ። ይሄ ራሱ የሆነ ትርጉም አለው። በደንብ ተመልከቱኝ። ከዚያ ደግሞ ይሄ አለ ታቹ አይደለም? ከዚያ ይቺ ብረት አለች፣ ከዚያ ይቺ ብረት አለች፣ ከዚያ አለ፣ ከዚያ ይሄ አለ፣ ከዚያ ይሄ አለ። ከዚያ ደግሞ እዚህ አታችኛው 2 ሚንሿሹ አሉ። ከዚህ ደግሞ ስንት አሉ? 3 አሉ። እንግዲህ ከዚህ እንጀምር። ያው በደንብ ተመልከቱኝ። በነገራችን ላይ ይሄ የምን ምሳሌ ነው? የተዋህዶ ምሳሌ። ተዋህዶ ስንት ነው? አንድ ነው አይደል? ተዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን አይደል የምናምን? የተዋህዶ ምሳሌ ነው። እግዚአብሔር ስንት ነው? አንድ ነው። ስለዚህ ይሄ የተዋህዶ ምሳሌ ነው። ጸናጽል ስትዙ ይሄ የተዋህዶ ምሳሌ መሆኑን ሳትረሱ ነው የምትጸነጽሩ ማለት ነው። ይቺ ታቿ ብቻ ነው አሁን እያወራው ያለው። እሺ በታች ስላለችው አንዲት ናት አይደል? ስለዚህ ቃልና ትስፊት ምን ሆነዋል? አንድ ሆነዋል። የተዋህዶ ምሳሌ ማለት ከሁለት አካል አንድ አካል። የቃል ገንዘብ ነበረ፣ የሥጋ ገንዘብ ነበረ። የቃል ረቂቅነት፣ ምሉነት፣ ስፉነት አለ። በታቆ የሥጋ ገንዘብ ደግሞ ግዙፍ ነው፣ የሚዳሰስ ነው። እንግዲህ እሱ ሟች ነው። እሱ ሁሉ ሳይለቅ በታቆ አንድ ሆነዋል። ተዋህዶ ማለት ያንን መሰረት አድርጎ የወጣ ነው። ይሄ ታቹ እንሄድ። ታቹ እዚህ ላይ ደግሞ ዋናው መሰረት ነገር ይታያቸዋል አይደል? የመጀመሪያው እርከን
ይታያችኋል። ይሄ ደግሞ የበርባሮስ ምሳሌ ነው። ከዚህ በታች መጨረሻው ላይ ምን የሚባል አለ? ለምሳሌ አሁን ያለንበት መሬት ነው አይደል? ከመሬት በታች ምን አለ? ውሃ አለ። ከውሃ በታች ደግሞ ምን አለ? ምን አለ? እሳት አለ። ከእሳት በታች ምን አለ? ነፋስ አለ። ከነፋስ በታች ደግሞ ምን አለ? በርባሮስ የሚባል የጨለማ ቦታ አለ ማለት ነው። ስለዚህ እችታቿ የበርባሮስ ምሳሌ ናት። እዚያ በዚያው ለማየት እንዲመቸን ይሄ ለኛው ደግሞ የማን ምሳሌ ነው ካላችሁ የጽራሪያም የመጨረሻው የጽራሪያም ምሳሌ ጽርሃሪያም የሚባለው ክርስቶስ የእግዚአብሔር ዙፋን ያለበት ማለት ነው። እግዚአብሔር የሌለበት የለም፣ ግን በተለየ ለቅዱሳን በዚያ እያደረ ይገለጽላቸዋል። ለነ ቅዱስ ሚካኤል እንግዲህ ለና አቡነ ተክለ ሃይማኖት ለጻድቃንም ለና አቡነ ሳሙኤል ወደዚህ መንበር እየገቡ ጽርሃሪያም የሚባለው የመጨረሻው ሰማይ ነው። ይሄ የዚያ ምሳሌ ነው። ከዚያ በዚህ አንድ አለ አይደለ? ይሄ ይታያችኋል አይደለ? በዚህም አለ። ስንት ሆነ? ይሄ ደግሞ ሁለት ነው አይደል? ይሄም ራሱ ለእመቤታችን ይመሰላል፣ በእመቤታችን ይመሰላል። ሁለቱ አካል ቃልና ትፍሲት በእመቤታችን ነው አይደለም? አንድ የሆኑ ሁለተኛ ይሄና ይሄ በማን ይመሰላል ካላችሁ በብሉይ ኪዳንና በአዲስ ኪዳን ሃይማኖት የሚጸና በምንና በምንድን ነው? በብሉይ ኪዳንና በአዲስ ኪዳን። ስለዚህ ሃይማኖታችን ጸንተው የሚኖሩ በብሉይ ኪዳንና በአዲስ ኪዳን ነው። ይሄና ይሄ በብሉይ ኪዳን ይመሰላል ማለት ነው። በብሉይ ኪዳን ከዚህ ወደዚህ እንሂድ። እነዚህ ሁለት መካከል ያሉ መሰላሎች አሉ አይደለም? እነዚህ ደግሞ የማን ምሳሌ ናቸው ካላችሁ በመጀመሪያ ይሄንን ለቃል ይሄንን ለትፍሲት ይሄ ከላይ ነው አይደለም? ቃል እዚያ ለትፍሲት ኋላ ግን አንዱ ነዋል እናያለን። ዋናው ነገር ግን በዚህ ውስጥ የምናያቸው ሁለቱ የፍቅረ ቢጽና የፍቅረ ማን እግዚአብሔር ምሳሌ ናቸው። የፍቅረ ቢጽና የፍቅረ እግዚአብሔር ምሳሌ ናቸው ሁለቱ ማለት ነው። ሰው መንግስተ ሰማያት የሚወርስ ፍቅረ ቢጽና ፍቅረ እግዚአብሔርን ገንዘብ ሲያደርግ ነው። አይታችኋቸዋል። እነዚህ መወጫጫ ናቸው አይደለ? ስለዚህ ፍቅረ ቢጽና ፍቅረ እግዚአብሔር ምንድናቸው ማለት ነው? ወደ እግዚአብሔር መድረሻ መወጫጫ ናቸው ማለት ነው። ወደ እግዚአብሔር መሄጃ መሰላል ናቸው። ፍቅረ ቢጽና ፍቅረ ማን? ፍቅረ እግዚአብሔር። ሰው ፍቅረ እግዚአብሔር ቢኖረው ፍቅረ ቢጽ ይሄ ማለት ወንድምን መውደድ ማለት ነው። ባልንጀራን መውደድ፣ እናት አባትን መውደድ፣ እህትን መውደድ፣ ወገንን መውደድ። ይሄ ሳይኖረው እግዚአብሔርን እወዳለሁ ቢል የኛው መሰላል ተሰሯል ማለት ነው። ወደ እግዚአብሔር መሄድ አይችልም፣ ወደ ገነት መሄድ አይችልም። ሰውን ሁሉ እየወደደ እግዚአብሔርን የማይወድ ከሆነ አሁንም ወደ ላይ እንዳይሄድ የኛው መሰላል ተሰብሮበታል ማለት ነው። ሃይማኖት ከሌለው ሰውን ቢወድ ሃይማኖት ከሌለው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብሎ ካላመነ ወይም ደግሞ የእግዚአብሔር ሕጉን አልጠበቀ ለምሳሌ አድርግ የተባለውን ካደረገ ሃይማኖቱን ከጠበቀ ስለዚህ ፍቅረ እግዚአብሔርን ገንዘብ አድርጓል ማለት ነው። እግዚአብሔርም መታፈቀሩኒ እቃቡ ሕግየ ብትወዱኝ ምን ብሏል? ትእዛዜን ጠብቁ ነው ያለ። ብትወዱኝ ምን በሉ? ትእዛዜን ጠብቁ። ስለዚህ ወንድሙን ያልወደደ ደግሞ እኔን ሊወድ አይችልም ብሏል። ደግሞ በዮሐንስ መልእክት ላይ በዮሐንስ ወንጌል ብትወዱኝ ትእዛዜን ጠብቁ የኔ ደቀ መዛሙርት መሆናችሁ የሚታወቅ ራሱ እርስ በርሳችሁ ብትዋደዱ ነው ብሏል። አሁን ለምሳሌ እርስ በርሳችን ከዚህ ካልተዋደርን የእግዚአብሔር ልጆች አይደለንም። ስለዚህ ይሄ ታችኛው የፍቅረ ቢጽ ይሄኛው የፍቅረ እግዚአብሔር ምሳሌ ነው። ፍቅረ ቢጽን ለምሳሌ መላእክት በዚህ መሰላል እንደወረዱ እኛም ደግሞ ወደ እግዚአብሔር መሄድ የምንችል እንደወረዱ የሚወጡም በዚህ በሃይማኖት ነው። የመላእክት ሃይማኖትና የኛ ሃይማኖት በነገራችን ላይ አንድ ነው። መላእክት አንድም ሶስትም ብለው ያምናሉ። መላእክት ሰው መሆኑን ያምናሉ። እንዲያውም ሰው በመሆኑ ሰው ከነሱ ጋር ተጣልቶ ነበረ። ሰው ሕጉን ሲያፈልስ ከእግዚአብሔር ጋር ተጣልቶ ነበረ። ሰው ከእግዚአብሔር ጋር ሲታረቅ ደስ ብሏቸዋል። እንዲያውም እኮ ይሄ መውረጃው መሰላሉ ክርስቶስ በቤተልሔም ሲወለድ ሰውና መላእክት ስብሐት ለእግዚአብሔር ብለው መላእክት ወርደው ሰውም ከፍ ብሎ ከወረደበት ከዚያ ከወደቀበት ውድቀት ተነስቶ በአንድነት ታመስግነዋል። ስለዚህ ይሄ የሁለቱንም ፍቅረ እግዚአብሔርና ፍቅረ ቢጽ እናነሳለን። እዚያም ሃይማኖታችን አንድ መሆኑ እንረዳለን። መላእክት በዚህ ነው የወረዱ በሃይማኖት፣ እኛም በዚህ ነው የምንወጣ ማለት ነው የምንወጣ። ከዚህ እነዚህ የፍቅረ ቢጽና የፍቅረ እግዚአብሔር ምሳሌ ከሆኑ መሃል ላይ ደግሞ እነዚህ ድምጽ የሚሰጡት አሉ አይደለም? ድምጽ የሚሰጡት አሉ። ታችኞቹ ስንት ናቸው? ታችኞቹ እነዚህ
ሁለት ናቸው። የመለኮትና የትስብእት ምሳሌ ናቸው። የመለኮትና የትስብእት ለጊዜው ሌላ ትርጉም ልንሰጠው ነው። ይሄ ደግሞ የሶስትነት ምሳሌ ነው። ወደ አንድ ስናመጣው ደግሞ የአምስቱ አዕማደ ምስጢር ምሳሌ፣ የአምስቱ ቅንዋተ መስቀል ምሳሌ። አያችሁ ምስጢር የሌለው ነገር በቤተክርስቲያን አገልግሎት የለም ማለት ነው። ቤተክርስቲያን ክርስቶስን እንዴት እንደምትሰብከው አያችሁ፣ አይገርምም? እንዴት እንደምታከብረው፣ እንዴት እንደምትገልጸው። ስለዚህ ሁለቱ የመለኮት የትስብእት የሶስትነት እዚያ ደግሞ በአንድነት ሲሆን የአምስቱ ቅንዋተ መስቀል የአምስቱ ደግሞ ምንድን አልኩኝ? አዕማደ ምስጢር። አምስቱ አዕማደ ምስጢር ናቸው እንግዲህ የሃይማኖታችን መሰረቶች። እነሱን ካላወቀ አንድ ሰው ሃይማኖትን አያውቅም፣ መንግስተ ሰማያትም አይወርስም። እዚያ ደግሞ ድምጽ አለው የሚገርመው አይደለም? እንዲሁም በአርጋኖን መጽሐፍ አንቲ ተጸንጻሌ ይላታል አባ ዘየው። አንቺ ድምጽ ምሰጭ ይያላት እኮ ነው። በነገራችን ላይ እንደዚህ ስናረግ ምንን ያመለክታል? አንደኛው ጸሎታችንን ስማ፣ ጩኸታችን ተቀበል የሚል የኛን ልመናም ያመለክታል። እንዲህ ስንል ጸሎታችን ስማ፣ ጩኸታችን ተቀበል ስንጸልይ እኮ የጮህ ነው አይደል? በባለፈው ስለ ጸሎት ስናነሳ ጸሎት ማለት ከእግዚአብሔር ጋር መነጋገር፣ ጸሎት ማለት የተበደለ ደሃ በደሉን ወደ ንጉስ እንደሚያደርስ ሁሉ እኛም የሚያስፈልገንን ነገር ወደ እግዚአብሔር የምናቀርብበት ነው ብለናል ጸሎትን። ስለዚህ ጩኸት ነው ማለት ነው ጸሎት። ስለዚህ ጸሎታችን ተቀበል ጩኸታችን ስማ የሚለውን ምስጢር የያዘ ነው። ሌላው ግን መላእክት ሲወጡ ሲወርዱ ማንን እያመሰገኑ ነው? የመላእክት ምስጋና ስብሐት ለእግዚአብሔር በሰማያት እያሉ በትንቢተ ኢሳይያስ ምዕራፍ 6 ላይ እንደምናገኘው ቅዱስ 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 እያሉ ያመሰገኑትን የመላእክትን ምስጋና ሁሉ ይነግረናል። በዚህ ብቻ ግን አያበቃም። ጌታችን ኢየሱስ ክርስቶስን እያዳፉ ቅድም እንዳልኳችሁ በዚያች በዕለተ ዓርብ ከጧት እስከ 6 ሰዓት በነበረችው ብቻ የተረገጠው 340 ነው ብቻ ብያቸዋለሁ። የረገጡት ብቻ የተገረፈው የተቆጠረው ብቻ 6600 ስንት ነው? 66 ነው ብለናል። ስለዚህ እንደዚህ እያዳፉ ሲሄዱ እያለቀሱ የሚከተሉ ሴቶች ነበሩ አይደለም? እያለቀሱ ስለዚህ ጌታችን ኢየሱስ ክርስቶስም እናንተ የኢየሩሳሌም ቆንጃጅት ስለኔ አታልቅሱ ስለራሳችሁ አልቅሱ ብሏቸዋል። አያችሁ ይሄ ልቅሶን ድምጽን ይመለከታል። ይሄ ብቻ አይደለም። ይሄ ድምጹ የእመቤታችን ልቅሶ አንተ ጸናጽል እንደሲታጮህ የእመቤታችን አንድ ልጇ ሌላ ልጅ እኮ የላትም ደግሞ ፈጣሪዋ ነው ደግሞ ልጇ ነው። የሚገርመው ሰማይና ምድርን የፈጠረው በዓለም የመለው ነገር ግን በሷ በዚያች ንዑስ ብላቴና 3 ክንድ ከስንዝር በሆነችው ቅድም ስለ ከበሮ ስለ ጠባቡ ስናነሳ በ3 ክንድ ከስንዝር ባጭር ቆመ በጠባብ ደረት እንደተወሰነ ጠባቡን ጎን ስናነሳ ነበር። ስለዚህ አንተ በዓለም የመላ ስትሆን ሁሉ ማድረግ ስትችል ለሰው ፍቅር ብለህ ፍቅር ሳቦ ለወልድ ኃያል መንበሩ አይደል? የሰው ፍቅር ኃያል ወልድን ከመንበሩ ስቦ ወደዚህ ምድር አወረደው ብሎ ቅዱስ ሕርያቆስ እንደነገረን። በነገራችን ላይ አምላካችን እግዚአብሔር ይሄን ሁሉ መከራ የተቀበለ ሰውን ሰው አድርጎ ፈጠረው። ሰው መሆን ሲያቀተው እግዚአብሔር ሰው ሆነና ሰውን ሰው ለማድረግ ይሄን ሁሉ መከራ ተቀበለ። ሰው ሆኖ የተፈጠረው ሰው መሆን ሲያቀተው ሰውን ሰው ለማድረግ ነው እግዚአብሔር ሰው የሆነ ሰው ሆኖ ይሄን ሁሉ መከራ የተቀበለ። ሰው መሆን ሲያቀተው ሰው አደረገው። ነገር ግን አሁንም ሰው ተመልሶ ሰው ያደረገውን አምላኩን ሰው ለማድረግ የተከፈለለትን ውለታ ረስቶ ከሰውነት ወጥቶ አጋንንት የማይሰሩትን አራዊት የማይሰሩትን እንስሳት የማይሰሩትን ስራ ሲሰራ ይታያል። ሰው ሲገል በገደለው ላይ ሲዘባበስ ሲሳለቅ ሰውን ሲያቃጥል ግን እኮ የክርስቶስን አካል ማለት ነው። ይሄ ሁሉ ውለታ የተከፈለለትን ይሄ ሁሉ መከራ ክርስቶስ የተቀበለለትን አካል ማለት ነው። ይሄ አካል የክርስቶስ ስለሆነ ማለት ነው። ስለዚህ የእመቤታችን ልቅሶ እናስብበታለን። ይሄ ብቻ አይደለም፣ የዮሐንስን ልቅሶ እናስብበታለን። ስለዚህ የእመቤታችን አያችሁ ድምጽ አለው አይደለ? ይሄ ድምጽ አለው። የእመቤታችን ልቅሶ የእመቤታችን ድምጽ እናስብበታለን። የዮሐንስን ልቅሶ እናስብበታለን። የእመቤታችን ልቅሶ ስትወርቅ ስትነሳ ልጇን እንደዚህ ሲወርቅ እንደዚህ ሲነሳ ምክንያቱም እኛ ወርቀን ስለነበረ እኛን ያነሳን ዘንድ እኛ በእግረ አጋንንት እየተረገጥን ስለነበረ እኛን ከዚያ ከተረገጥንበት ሞት ያነሳን ዘንድ እሱ
340 ጊዜ ተረገጠ። ያንን እየተመለከተች እመቤታችን ታለቅስ ነበረ። ያንን ሁሉ እናስብበታለን። ሌላው ግን ይሄ የሚገርመው ጲላጦስ መረመረውና በደል አጣበት መረመረው በደል አጣበት። በዚህ ሰው ላይ እንኳን የሚያስገድል ይቅርና የሚገረፍበት ምክንያት አላገኘውም። ይሄ ሰው ንጹህ ነው አላገኘውበትም ንጹህ ነው ብሎ ሲናገር እኛ በደል ከሌለበት አመጣ ነው ስቀለው እያሉ ሰዎች ሁሉ ጮሁ። ይሄ ይጮሃል አይደለም? ስቀለው በሉስ እንደዚህ አያሽ ስቀለው። ይሄ ያንን እናስብበታል። በነገራችን ላይ በዚህ የነበሩት ብቻ አይደለም ስቀለው የሚለው በመጽሐፍ ቅዱስ በቅዱስ ማቴዎስ ወንጌል፣ በቅዱስ ዮሐንስ ወንጌል፣ በቅዱስ ማርቆስ ወንጌል፣ በቅዱስ ሉቃስ ወንጌል ይሄ ቃል ተጽፎ እናገኘዋለን። ስቀለው የሚለው ማለት ነው። በነገራችን ላይ እነሱ ብቻ አይደለም ይሄንን ቃል የተናገሩት። አዳምና ከአቤል ጀምሮ እስከ ክርስቶስ ድረስ የነበሩት ሰዎች በሙሉ በሲኦል ውስጥ ነው። አዳም የገባልኝ ቃል ኪዳን ደርሷል። አሁን ሰላማዊ ሰልፍ አለ አይደል? አሁን ሰላማዊ ሰልፍ ደግሞ የሚመራ ሰው አለ። ለምሳሌ ዲያቆኑ ተንሶ ሲል ህዝቡ ምን ይላል? እግዚኦ ተሳለነ። ካህኑ ደግሞ ምን ይላል? ሰላም ለኩልክሙ። ከዚያ ህዝቡ ምን ይላል? እስለ መንፈስከ ተንሶ ለጸሎት የሚለው እኮ የአዳም ቃል ነው። የዚህን ቀን እኮ ነው ክርስቶስን ስቀለው ሲል አዳም የገባልኝ ቃል ኪዳን ደርሷል፣ ተንሶ ለጸሎት ጌታዬ አሁን ይመጣል ከሲኦል ያወጣናል ሲል አቤቱ ይቅር በለን አሉና ህዝቡ ተናገሩ። አየህ ቤተክርስቲያን ክርስቶስን እንዴት እንደምትሰብከው እንዴት እንደምትነግረው። በምድር ያሉ ስቀለው ሲሉ ከአቤል ጀምረው እስከ ክርስቶስ እስከዚያሽ ቀን የነበሩት ነፍሳትን ስቀለው የሚለውን ቃል ተናግረዋል። ያንን ድምጽ መሰረት አድርጎ የጸናጽል የምንሿሿ የዚያ ሁሉ ጩኸት ነው ማለት ነው ጸናጽል። ስለዚህ ቤተክርስቲያናችን የምታከናውነው ይሄንን መሰረት አድርጋ ነው። ያለምን ይሄ ብቻ አይደለም። እንደስናደርግ እኮ ለኔ ብለህ ይኸው ወደቀ ብለናል አይደል? እንዲህ ስናደርግ ለኔ ብለህ ስትወርቅ ስትነሳ ዋልክ እያልን ይሄንን እናስባለን። ይሄ ስትጸነጽል ይሄንን አስባ ለኔ ብለህ ወደቅ፣ ለኔ ብለህ ስትወርቅ ስትነሳ ዋልክ፣ ወደዚህ ታነሳዋለህ። በነገራችን ላይ ይሄ ብቻ አይደለም። እንዲህ ስናነሳ እርገቱን መውረዱን፣ እንዲህ ስናነሳ እርገቱን እናነሳለን። እንዲህ ስንጥል ወደ መቃብር መውረዱን፣ እንዲህ ስናነሳ መሰቀሉን እናነሳለን። አየህ ይሄንን መሰረት አድርገው ጸናጽሉን መጠቀም። ይሄንን የምታስብ ከሆነ ቤተክርስቲያናችን ክርስቶስን እንዲህ ነው የምትሰብከው። አባቶቻችን እንድንሰብከው ነው ጸናጽሉን፣ መቋሚያውን፣ ከበሮውን ያዘጋጁት። ዝም ብሎ አይደል። በነገራችን ላይ በአዲስ ኪዳን ሳይሆን በብሉይ ኪዳንም ነበረ። ለምሳሌ በአንደኛ ዜና መዋዕል ምዕራፍ 15 በአንደኛ ዜና መዋዕል ምዕራፍ 16 ስንመለከት እነ ጸናጽል እናገኛለን፣ እነ ከበሮ እናገኛለን፣ እነ በገና እናገኛለን፣ እነ መሰንቆ እናገኛለን። የማህሌት ንዋየ ቅድሳት ግን ሶስቱ ብቻ ናቸው። አሁን በገናን የምንጠቀመው መሰንቆን የምንጠቀመው ለአውደ ምሕረት አገልግሎት ነው። ለማህሌት አገልግሎት ሶስቱ ብቻ ናቸው። ለምሳሌ በመዝሙር 150 ቁጥር 4 ላይ ሰብዎ በጸናጽል ዘሰናይ ቃሉ፣ ድምፁ መልካም በሆነ ጸናጽል እግዚአብሔርን አመስግኑት። ሰብዎ በጸናጽል ወበይባቤ። አየህ በጸናጽል እንደምናመሰግነው መጽሐፍ ቅዱስ ላይ አለ ማለት ነው። ሰዎች ሳይገባቸው እኮ ነው የሚያወሩ። መጽሐፍ ቅዱስ ላይ አለ። በመዝሙር 180 ቁጥር 1 ላይም ንሱ አያችሁ ተፈሱ በእግዚአብሔር ዘረዳን ነው ወይብቡ ለአምላክ አይቆም ንሱ መዝሙራ ወሃቡ ከበሮ። ቅዳሴው ላይ ግማሽ ላይ ወንጌል እንደተባለ አላያችሁትም? ምስጋና ናንሱ ከበሮን ስጡ ተብሎ ከበሮ ተነስቶ እናገኘዋለን። ከበሮ አለ በመጽሐፍ ቅዱስ፣ ጸናጽሎ አለ። መቋሚው ቅድም እንዳልኳችሁ ወኮነ ወረሶ በህለት ራሱን በዘንግ መቱት። እዚያ ደግሞ አነገስነ ሲሉ መቋሚ ያሳዙት። አየህ ቤተክርስቲያናችን መጽሐፍ ቅዱሳዊ ነገር ነው የምታከናውን። እዚያ ደግሞ የዕለተ ዓርብን መከራ በአገልግሎታ በሙሉ በተግባር ትገልጸዋለች ማለት ነው። ደናቁርት ይሄንን ሳያውቁ ይተቻሉ። የፕሮቴስታንቱ ደናቁርት የሌለውም ደናቁርት ግን እኮ ይሄንን ምስጢር የተሸከመ ነው። ባጭሩ እንዳየ ነው። ይሄንን ምስጢር አድርገን ሲወቅ ሲነሳ ስለኛ የተከፈለውን ውለታ አሁን እኛም ህዝብ ወተናል ነው። እኛስ ምን እናድርግ? አሁን ይሄንን ምስጢር ካዘ እኛ ማይሌስ ስንቆም ከበሮ ይዘህ ለምን በከበሮ ታሾህበታለህ እንዴ? ከበሮ ይዞ እንደ እንዝርት የሚሽከረከር አለ። ቀራንዮን ካሰብክ እንዴት በኃይለህ ሊና ቀራንዮስን የምታይ ከሆነ ቢቻል እንባህ ሊመጣ ይገባ ነበር። ያለዚያ እንዴት እስክታም ይመጣል? የት መጣ? እሱ ነው ከዕለተ ዓርብ ወጣሃል። ከበሮ ትርጉም ወጣሃል።
ወጥቷል እንደዚህ የሚያደርግ ጸናጽሏን ስናነሰው የሆነ ምስጢር ከተሸከመ እንዴ ማህሌት ላይ እኮ ጸናጽል የሚወራወር አለ እንደቆመ ሲጸነጽል ቆይቶ እንደዚህ የሚጠልሰው አለ ግን እኮ ይሄንን ምስጢር እኮ መካድ ነው መቋሚያው እናንተ ስትቀበሉ ራሱ የሚጥልሰው አለ እንደቆመ የሚጥለው አለ ግን እኮ መቋሚያ የማን ምሳሌ ነው የመስቀል ምሳሌ እኮ ነው ቅድም በመስቀሉ መደገፍን ያነከው ቆመ ካለ የወጣ መሆኑን እኮ አነሳ መቋሚያው ሌላ ይቅርና ይሄን አይነት መቋሚያ ብቻ ነው የምታውቁ ሌላ አይነት መቋሚያ አለ ክብ ጫፉ ላይ ይሄ መስቀሉን ያስታውሰናል ክቡ ደግሞ ጌታችን ኢየሱስ ክርስቶስ በዕለተ ዓርብ እንደተሰቀለ 9 ሰዓት ላይ ጻማይኮ አለ ተጠመው አለ አዳም ተጠምቶ ነበር በነገራችን ሲራብ ተርቦ የነበረውን አዳም እየካሰለት እኮ ነው ተጠምቶ የነበረውን አዳም ጥሙን እያስወገደለት ነውና ተጠመው አለ እዚያ ተጠመው ሲላቸው ወደ ሐሞተ ውስተ መብልእየ በመብልየ ላይ ሐሞት ጨመሩበት ተብሎ አስቀድሞ በትንቢት ተነግሯልና የተለያየ ሆምጣጤ ሐሞት አዝወከር የሚባል የተለያየ ቆምጦ የሚጥል ነገር ነው በነገራችን ላይ ያንን ክብ መቋሚያ ያልኳችሁ እዚያ ላይ ያሰሩና በዚያ ነው እንዲያርገው ካጠጣ ብለው የሰጡት ክብ መቋሚያ ስትዝራሱ ይሄንን ታስባለህ ወዳጄ መራራ ሐሞት የተሰጠበት መሆኑን ይሄንን ስታስብ ደግሞ የተሰቀለበት መሆኑን ታስባለህ እዚያ ቀመሰና ያንን ሆምጣጣ ተፈው ለምን ኃጢአትን እንደዚህ ተፉት ሲል ማለት ነው ስለዚህ እያንዳንዱ የምናከናውነው ይሄንን ነገረ መስቀል ነገረ እግዚአብሔር የተሸከመ ነው ባጭሩ ነው ያየነው ስለዚህ ከበሮውን ስንመታ ቅድም አይተናል የቆያችሁት ንዑስ መረግዱን ሲመታ አብይ መረግዱን ሲመታ ጽፋቱ ሲመታ ይሄ ያየነው ባጭሩ ምሳሌ ያለው ማለት ነው ዝማሚውም አይተናል አሁን የመጣችሁት ወደዚህ ወደ ቀኝ አለ ወደ ግራ አለ ወደ ኋላ አለ ወደ ፊት አለ ወደ ላይ ይነሳል ወደ ታች ይወርቃል ይሄ ሁሉ ክርስቶስን በገመድ አስረው ወደ ፊት ወደ ኋላ ወደ ቀኝ ወደ ግራ ሲስቡት መዋላቸው እንግዲህ 340 ጊዜ እንደዚህ እየሳቡ ነው ሲጥሩት ይዋሉ ማለት ነው ይሄንን መሰረት አድርጎ የተዘጋጀና ቤተክርስቲያናችን የምትጠቀምበት ነገረ መስቀሉን መሰረት አድርጋ ስለሆነ እያንዳንዳችን ከበሮ ስንመታ ጸናጽል ስንስ መቋሚያ ስንስ ማህሌት ላይ የትኛው አገልግሎት ይሄንን መሰረት ካደረግነ ይሄንን ካወቅን ይሄ ሁሉ አሁን እየተፈጸመ ያለው ነገር ሊኖር አይችልም እንዲያውም የዕለተ ዓርብ እንዴ ቅዱሳን እኮ የዕለተ ዓርብ ጀግኖች ናቸው ዕለተ ዓርብ ይበቅላሉ በዕለተ ዓርብ ይኖራሉ ፍጻሜያቸው በዕለተ እሁድ ይፈጸማል ህይወታችን ይሄ ነው የኛ ህይወት ስለዚህ እያንዳንዱ ነዋያተ ማህሌትን ስንጠቀም ማህሌት ስንቆም ከበሮ ስንመታ ጸናጽል ስናቀብል እያንዳንዱ ጸናጽሉን ይሄንን ትርጉም ያዘ መሆኑን እያሰብን እሺ አያቸው የለውን ይችም ምስጢር አላት ይችም አላት ይሄኛው አለው ሁለቱ አላቸው ሶስቱ አላቸው ይሄኛው አለው ይች ብቻ ስንት ምስጢር ባጭር ያየውላቸው ነገራችን እንደ መግቢያ ቃለ እግዚአብሔሩ ከዚያ መሪ አለ ተመሪ አለ ንሻለ ባለ 4 ከሆነ ባለ 14 ከሆነ ባለ 3 ከሆነ ይሁን ምስጢር አለው በነገራችን ላይ ስለዚህ ዜማን ግን ነው የማህሌትን አገልግሎት እንለማመደው የሰው መሰረታዊ ፍላጎት የሚባሉ ስንት ናቸው ምን ይባላሉ ልብስ ቀለም ምግብ ግን እኮ የሰው መሰረታዊ ፍላጎት ውስጥ ዜማ ነው ማለት ዋናው በተፈጥሮ ሰው ከዜማ የራቀ አይደለም ሲከፋውም ያንጎራጉራል አይደል ሲያለቅስም በደስታው ደስ ሲለው ይዘፍናል አይደል በዘፈኑም ባለማው ሲከፋው ደግሞ ያንጎራጉራል ማህሌትም በተፈጥሮ በነገራችን ላይ ዜማ በውስጡ መሰረታዊ ፍላጎት ሆኖ ለሰው ልጅ ተሰጥቷል ለመላእክትና ለሰው ልጅ በነገራችን ላይ ለሰው ልጅና ለመላእክት ብቻ አይደለም መሰረታዊ ፍላጎት ሆኖ የተሰጠው ለነሱ በተለየ ሁኔታ ስሙን ቀድሶ ክብሩ እንዲወርስ ተሰጥቷል ግን እንስሳት አራዊት ሳይቀር ይሄ አላቸው እነ ኦፋ ያሬድን ማንሳት እንችላለን ባረጋዊ መንፈሳዊ መጽሐፍ ላይ ተቀምጧል የራሱ ቅዱስ ያሬድን ድምጽ ከሰማ በኋላ ያ ዜማ እየታሰበው በዚሁ መንኖ ጫካዶ የቀረው ፋላየህ እንስሳት እስከዚህ ድረስ ናቸው ቅዱስ ያሬድ እያዜመ ሲሄድ ወገራ የሚባለው ሀገር ሰሜን ጎንደር የተጠመደው በሬ ቆሞ አዳምጧል የነን ዜማ ገበሬው ባለማወቁ ገረፈው ወገራ የተባለ በዚያ በጅራፍ ስለወገረው ነው አየህ በሬዎቹ ግን እሱን ሰምተው ቆመው ነበር እንዲያውም ሴቷ ራሱ ኋን ቀዳ ስትሄድ አሁን እዚያ ደንቢ አካባቢ ወይ ቃል ኪዳን ንብረት የምትባላለች ቅዱስ ያሬድን እየሰማይ ወይ ቃል አለች ድምጹን ሰምታ ማለት ነው አሁን ያቺ ቦታ ወይ ቃል ኪዳን ንብረት ትባላለች
አየህ ስለዚህ መሰረታዊ ፍላጎት ነው ማለት ነው ዜማ አሁን ግን እኛ ያርቀናል አሁን ብዙ ጊዜ ከስልካችን ሲታይ ሌላ ነው ከዚህ ወጣናል ስለዚህ ይሄንን መሰረታዊ ፍላጎታችን እንዲሆን ተደርጎ ስለሆነ የተፈጠረ ይሄንን ዜማ መስማት ይኖርብናል ግን ዜማ ምን አይነት ዜማ መዝሙራችን አሁን መዝሙራችን ራሱ ከዘፈን የበለጠ ትውልድን ወደ ያልሆነ አቅጣጫ የሰደደ መዝሙር ግን በስቷል እሱን መለየት ይኖርብናል የትኛው ነው ለመሆኑ ወደ ቀራኒዮ የሚሰበን የሚለው አሁን ቅድም አይታችሁ ከሆነ ጸናጽሉ ሲቆረቁር ሲደርብ ጸናጽልን መጠበቅ አለበት ይቀርባል በጣም ሲጻፋ መጠበቅ አለበት ከዚህ ጋር መዋሃድ አለበት በነገራችን ላይ ማይሌት ስትቆሙ ከበሮ ከናንተ ጋር ጸናጽሉ ድምጹ አንድ ላይ ካልተዋሃደ እሱ ማይሌት አገልግሎት አይደለም ራሱ ተዋህደው ነው የመለኮትነቱን ተዋህዶ የመዋሃድ ነው አይደለም መዋሃድ ነው የሚመለከትና የነን መሰረት አድርገን አውቀን እንድናገለግል አምላካችን ይርዳን ይቆየን